ምንድነው መሰለ ኤልዳን ጥሩ ወንድም ነህ። ቅድም ኮሜንትን ሰምቼዋለሁ መጀመሪያ ስትገባ እንዳልከው ነው። አዎ ይህ ዝም ብሎ ጠቅለል አድርጎ መተቻቸቱ ምናምን እሱ አሁን አያዋጣም። አሁን ቆም ብሎ መጽሐፍ ቅዱስን በደንብ አድርጎ ቃለ እግዚአብሔርን መማማር እሱ ላይ ነው ትኩረት ማድረግ። በአጠቃላይ የክርስቶስን ስራ የእኛ ስራ ይቀድመዋል ብለን አናምንም። ከጸጋው በፊት መስራታችን ነው የሚያድነን ብለን አናምንም ማለት ነው ባጭሩ። ነገር ግን ሰው ልጅ ከሆነ በኋላ እንደ ልጅ መመላለስ አለበት፣ ትእዛዛቱን እየጠበቀ መልካም ክርስቲያናዊ ስራን እየሰራ እሱ የእምነት ስራ ይባላል አምኖ የሚሰራው ፍሬ እያፈራ መኖር አለበት። አሁን ለምሳሌ አንስታችሁታል ይመስለኛል ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ አባቴ ያስወግደዋል ይላል። አየው በክርስቶስ ያለ ቅርንጫፍ ነው፣ ግን ፍሬ ማፍራት ሲጠበቅበት ከግንዱ ጋር እስካለ ድረስ ግንዱ ክርስቶስ ነው። ማፍራት እያለበት ግን አላፈራም ካለ በቃ ይቆረጣል አለ። ከተቆረጠ ያው እቶነ እሳት ውስጥ ይጣላል ነው። ያ ማለት ለመቆረጡ ወይም ተቆረጠ ማለት አይደለም ነው። ላለመዳኑ ወይም መዳኑን ለማጣቱ ምክንያት የሆነው ፍሬ አለማፍራቱ ነው። ስለዛ ወደ እግዚአብሔር መንግስት እንዲገባ ወይም ደግሞ እንዲድን ምን ማድረግ ነበረበት ማለት ነው? ፍሬ ማፍራት። ስለዚህ ለመዳን ፍሬ ማፍራት አለበት ብለን የምናገረው ለዛ ነው። እና ቅጽበት አይደለም፣ መዳን ሂደት ነው። ያው ልጅነትን አንዴ እናገኛለን። እሱ አንዱ መዳን እሱ ለአንተም ስትናገረው ሰምቻለሁ። ከዛ ግን እንደ ልጅ መመላለስ ግን ሁሌም የሚደረግ ነው። እስከ መጨረሻው ጸንተን የምናደርገው ነው በቅድስና ሕይወት መመላለስ። አይ ቲንክ ቅድምም ሁለተኛ ጴጥሮስ ምዕራፍ 1ን ስላነሳው አንተ ጠቅሰዋል መሰለኝ፣ እዛ ላይ ሰምተህ ከነበረ እሱ ነው የመሰለኝ። በእምነት ላይ በጎነትን ጨምሩ ይላል። አየው እምነት ብቻ ብለን የምንለው አይደለም፣ እለት እለት እንዲያውም ትጉ፣ ከፊት ይልቅ አሁን ትጉ ይላል። የማይተጋ እንዲያውም የባለፈውን ኃጢአቱን መንጻቱን ረስቷል ይላል። አየው ሰው ከኃጢአቱ ከነጻ በኋላና ነጽቶ ልጁ ይሆናል። ያ ከሆነ በኋላ መትጋት አለበት። ከፊት ለፊት ያለውን ሩጫ በትዕግስት መሮጥ አለበት። ፈቃደ ስጋውን ለፈቃደ ነፍሱ እያስገዛ ክርስቶስን በመምሰል ህይወት መመላለስ አለበት እና በእምነት ላይ በጎነትን ጨምሮ፣ በበጎነት ላይ እውቀት፣ በእውቀት ላይ እግዚአብሔር መምሰል እያለ እንደዚህ ይዘረዘራል። እግዚአብሔር በመምሰል ወንድማማች መዋደድ፣ በወንድማማች መዋደድ እያለ ይጨምራል። ራስን መግዛት፣ ራስን አሁን መግዛት በቅጽበት የሚሆን አይደለም። ወደ እግዚአብሔር ጸጋ ዕለት ዕለት በተለይ ተናዞ ወደ ስጋና ደሙ በመቅረብ ዕለት ዕለት በዛ በኩል የምናገኘው ጸጋም ስላለ ክርስቶስ ኃይል ሆኖን ግን ማደግ ግን ይቻላል ነው። ይሄ በጣም ግድ ነው እና አይ ቲንክ እዚህ ጋር የተወሰነ እንደዚህ እንትን ካላችሁ ሌላ ፕሮቴስታንትስ የገባለ እንዴ? ምናልባት ባሂ እንዴት አለ? ባሂን ከኦርቶዶክሳዊ ወንድማችን መሰልከኝ አይደል? ረሳው እኮ ይቅርታ፣ አንድ ጥያቄ እንዴት አለ? ጠይቅህ። እሺ እሺ። አይ ባሂ ያወራ ይመስለኝ። እሺ እሺ። አይ እሷም ቸኩላ ነበር ቅድም ስትፈልግ ተኩል ሆነ ብላ ጠፍታባት ነው እንዴ? ወይኔ ይቅርታ ዶክተር አልሰማም ነበር። እሺ ምንድን ነው መሰለህ ክርስቲያናዊ ህይወት ማለት ነው። አሁን ላይክ አሁን አንተ ሰው በልጁ በኢየሱስ ክርስቶስ በኦርቶዶክስ አስተምሮ አምኖ የተጠመቀ ጊዜ ይድናል ብለህ አይደል የምታስተምረው ቤተክርስቲያን? አዎ። ግን ምንድነው መሰለህ ያ ኢንስታንት መዳን አይደለም ወይ ማለት ከዛ ምክንያቱ ማለት ስለ ኢንታየር ላይፍ አሁን ምንድነው እኛ ጋር የዳነ ሰው የክርስቶስን ፍሬ ወይም የጽድቅን ፍሬ እያፈራ መኖር አለበት መመላለስ አለበት ብለን ነው ምናምነው። ስለ ዳንን ነው ያንን ፍሬ ማድረግ የሚጠበቅብን እንጂ ማለት ግን ፖይንቱ እዚህ ጋር ነው መብራራት ያለበት። ባታፈር ውስጥ ድናላችሁ። አሁን መዳን የሚባለው እኮ እናንተ ጋር ኤልዳን ይቅርታ ቅጽበት እኮ ስለምታደርጉት ነው። ባታፈሩ ግን ወደ እግዚአብሔር መንግስት ትገባላችሁ። መልካም። አሁን እዚህ ጋር ማለት ከእሷ ጋርም በደንብ አውርተነው ነበር። ምን መሰለህ ለምሳሌ ይኸውልህ ጥያቄ እንኳን እንደዚህ ላድርግ። ልጅ ሆናችሁ አንዱ ልጅነት ነው መዳነሽ እዛ ጋር ቅድም ስትናገረው ስለሰማው አሁን ልጅ ሆናችሁ ግን ከዛ መልካም ፍሬ ባታፈሩ ወይም ደግሞ ፍሬ ባታፈሩ ወደ እግዚአብሔር መንግስት ትገባላችሁ። ፍሬ አለማፍራት የሚባለው እንዲህ ላይክ ፍሬ ባታፈራ በሚል ድፍን አይደለም ኤክስፕረስ የሚደረገው። አይ ይለዋል እኮ ቃሉ እኮ እንደዛ ይላል። ክርስቶስ ራሱ እኮ ይናገራል። በእኔ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ። እዚህ ጋር አሁን በማን ያለ ቅርንጫፍ ነው ፍሬ ካላፈራ ይቆረጣል የተባለው? በክርስቶስ ያለ ነው ወይስ ያልነበረ? ተመልከት። ስለዚህ ይሄ በክርስቶስ ያለ ቅርንጫፍ ማለት ልጅ የሆነ በክርስቶስ የሚያምን ነው አይደለ? ትክክል። አዎ። ስለዚህ በክርስቶስ እያለ ወይም ከክርስቶስ ከግንዱ ጋር ተጣብቆ እያለ ወይም ቅርንጫፍ ሆኖ እያለ ወይም ልጅ ሆኖ እያለ
ግን ለመቆረጡ ምክንያት ምንድን ነው አድርጎ የጠቀሰልን? ፍሬ ፍሬ አለማፍራት። አለማፍራቱ። እሺ መቆረጥ ማለት መዳን ነው አለመዳን ነው? ወይም ወደ ያ ሰው እኮ የዳነ ሰው ነበረ። ድኖማ ነበር እኮ። ግን መዳን የሚለው ይኸውልህ የሚደመደመው ወደ እግዚአብሔር መንግስት በመግባት ነው አይደል? ግን ይሄ የተቆረጠ ሰው ይድናል እሺ ነው መዳኑን ያጣል? መዳኑን ያጣል። መዳኑን ያጣል። አየሁ አይደል? ስለዚህ ላለመዳኑ አልዳንም ማለት ነው። ላለመዳኑ ምክንያት የሆነው ደግሞ ምንድነው? ፍሬ አለማፍራቱ ነው። ስለዚህ ይህ ሰው እንዲድን ምን ማድረግ አለበት? ፍሬ ማፍራት አለበት። ግን አንድ ነገር ልንገርህ፣ አሁን እናንተ ጋር ትንሽ የምትምታታው ለመዳን ፍሬ ማፍራት አለበት ማለታችን ግን አይ ወደ እግዚአብሔር መንግስት መግባት እያለ ነው እንጂ ልጅነቱን አስጠብቆ እና ማፍራት ያለበትን ፍሬ አፍርቶ እያለ ነው እንጂ ያ ድኛለው የሚለው ነገር ላይ ያልድን ብሎ እንደገና ሊድን እያልን አይደለም። ልጅማ ሆኗል እኮ። ግን በህይወት ዘመኑ ሲኖር ልክ ቅዱስ ጳውሎስ እሱ መፈጸም ያለበት መዳን አለ። አንዱ ፍሬ ማፍራት ነው። ፊልጵስዩስ 2:12 ላይ በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ የተባሉት እኮ ክርስቲያኖች እኮ ናቸው፣ እኛ እኮ ነን። ስለዚህ አየው ከተቀበልነው ጸጋ ወይም ደግሞ ከግንዱ ጋር ተጣብቀን ከኛ የሚጠበቅ ደግሞ አለ። ያንን ነገር ባናደርግ ይኸው ትቆረጣላችኋል። ያ ማለት አድኑም ማለት ነው። ካደረግን ግን እንድናለን። አሁን ከዚህ ምን ተረዳለህ መሰለህ? የምትሆንበት አሁን ለምሳሌ አምኖ ሲመጣ ይጠመቃል፣ የመንፈስ ቅዱስን ጸጋ ይቀበላል፣ ስጋና ደሙን ይበላል ይጠጣል። እነዚህ ሶስቱም ነገሮች አንድ ጊዜ አንድ ዕለት ነው የሚፈጸምለት። አሁን ይህን ሰው አግኝተህ ድነሃል ብትለው አዎ ይልሃል። ምን ማለቱ ነው? ልጅ ሁኛለሁ፣ ከቀደመው ኃጢአቴ በደሌ ታጥቤያለሁ እያለ ነው። ኦኬ። ከዚህ በኋላ ግን ይሄ ሰው የሚጠበቅበት ነገር የለም ለመዳን ግን ስንል ግን አሁን ልጅ ለመሆን እያልን አይደለም። ወይም ደግሞ ያ የቀደመው ኃጢአቱ አልታጠብለት ብሎ ከዛ ከቀደመው ኃጢአቱ ለመታጠብ እያልን አይደለም። እሱማ በቃ ኦልሬዲ እርግጥ ነው ልጅ ሆኗል። በቃ ግን ሲኖር ግን ኃጢአት ይሰራል። ንስሐ መግባት አለበት። አየው። ከዛ ወደ ስጋና ደሙ መቅረብ አለበት። ከዛ ደግሞ የልጅነት ጸጋ አለው። በዛ ጸጋ ያ ልጅ እንደሆነ ፍሬ እያፈራ መኖር አለበት። ካላፈራስ እንዲያውም የቀደመውን ኃጢአቱን መንጻት ረስቷል። ቅድም እንዳለን ቅዱስ ጴጥሮስ እንዲያውም ተቆርጦ ይጣላል፣ ጌታም እንዳለው ማለት ነው። ሳይድን ይቀራል ማለት መዳኑን ያጣል። ስለዚህ በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ የሚለው እንዴት ነው መሰለ? ልጅነታችንን አስጠብቀን ፍሬ እያፈራን የእምነት ስራ እየሰራን እስከ መጨረሻው እቅታ ድረስ እስከ መጨረሻው የሚጸና እርሱ ይድናል የሚለው መመላለስ አለብን። እንደዛ ባንሆን ግን ድነናል ያለውንም ነገር እናጠዋለን አይደለም እንትን ልንል። ስለዚህ አሁን ድነናል፣ መዳናችን እየፈጸምን ነው፣ እንድናለን ማለት ወደ እግዚአብሔር መንግስት እንገባለን ነው። አሁን እግዚአብሔር መንግስት ውስጥ አይደለንም ያለ ነው፣ መሬት ላይ ገና ሩጫ ላይ ነን ማለት። የእግዚአብሔር መንግስት ስለ ያው ከቤተክርስቲያን አንጻር እንደዛ ሊባል ይችላል። ግን ኦልሬዲ ሚሽን አኮምፕሊሽድ ብለን ቅጽበት ጉዳይ አድርገን አይደለም ያመጣል። እንደዛም አይሆን ለምን ቆረጣላችሁ ለምን ይላል። ስለዛ ምንድነው መሰለ ሐሳቡ ድነናል ስንል ልጅ ሆነናል፣ ከቀደመ ኃጢአታችን ነጽተናል ነው። ግን ደግሞ ስንኖር ደግሞ እንሳሳታለን፣ ኃጢአት እንሰራለን። መነሳት አለብን። በንስሐ ወደ ስጋና ደሙ እንመጣለን። ያኔ ክርስቶስ ይቅር ይለናል። ከዛ የመንፈስ ፍሬዎችን እያፈራን ስናሳሳት ንስሐ እየገባን ከኃጢአት ጋር እስከ ደም ጠብታ ድረስ ዕብራውያን ምዕራፍ 12 እንዳለው እየተጋደልን መመላለስ አለብን። እስከ መጨረሻው እንደዚህ እየሆን መጽናት አለብን። አሁን እንደዚህ ከሆነ ወደ እግዚአብሔር መንግስት እንገባለን። ያ ማለት እንድናለን የምንለው አንዱ እሱን ነው ባይዙ እንጂ ልጅ ሳንሆን ቆይተን ከቀደመው በደላችን ሳንነጻ ቆይተን እንደገና እንነጻለን እያልን አይደለም። ወይም በክርስቶስ ስራ ላይ እንደው የኛ ስራ የሆነ ጭማሪ ሆኖ ይመጣል እያልን አይደለም። በፍጹም እንደሱ አይደለም። ልጆች ነን። ያው ብትጠይቀኝ ድኛለሁ ነው የምልህ። ምን እያልኩ ነው? የእግዚአብሔር ልጅ ነኝ። ግን ጥፋት ይኖርብኛል፣ ላጠፋ እችላለሁ። በንስሐ እነሳለሁ። የስጋ ስራ ሰርቼ ሊሆን ይችላል። ንስሐ ገባና ወደ ስጋና ደሙ እመጣለሁ። ስጋና ደሙ ሰጣ ክርስቶስ ይቅር ይለኛል፣ ያጥበኛል በደሙ ማለት ነው። አየው እንደዚህ እየሆነ እስከ መጨረሻው ጸንተን ክርስቶስን በመምሰልን በቅድስና ህይወት ከተመላለስን ወደ እግዚአብሔር መንግስት እንገባለን። ካልሆነ ግን ተቆርጠን ነው የምንጣለው። ዞር በሉ እንባላለን። ይብል ልጅ የሆነ ያ ልጅ ነበር እኮ ክርስቲያን ነበር እኮ በክርስቶስ ያለ ቅርንጫፍ ነበር እኮ። ግን አንዴ ቅርንጫፍ ሆናልና ስለዚህ አሁን ፍሬ ብታፈራም ባታፈራም ካንተ የሚጠበቅ ነገር የለም። ዋናው ቅርንጫፍ መሆንህ ነው። ስለዚህ በቃ ችግር የለም። ዋናው ልጅ አይደለ በቃ ትገባለህ አልተባለም። ዋናው ቅርንጫፍ አይደለ አልተባለም። ፍሬ ማፍራት በተቀበለው ጸጋ እኮ ነው። ከግንዱ ጋር ሆኖ እኮ ነው። ግንዱ ጋር እዛ ፍሬ ማፍራት ስለሚጠበቅበት ወዶ ፈቅዶ ስለፈቃዱ የሚያፈራው ባለማፍራቱ ግን ይቆረጣል። ያ ማለት ከመዳን ውጭ ሆነን ወደ ተወነ እሳት ይጣላል ማለት ነው፣ ይፈረድበታል ማለት ነው። እና ኢቭን ልጅም መጀመሪያ የሆነ ሰው ወይም ከቀደመ ኃጢአቱ የነጻ ሰው ድኗል ያልነው ሰው አየው በህይወት ዘመኑ ኃጢአት እዛው ልጅም እንደሆነ ኢቭን ራሱ ማለት ነው
በኃጢአት ስራ እየተመላለሰ እዛው ኃጢአት እየሰራ ባይመለስ በኃጢአት ልምምድ ውስጥ በነሳ ባይመለስ እና በኃጢአት ልምምድ ውስጥ እንዳለ ራሱ ቢያንቀላፋ ባይዘው ይሄ ሰው መዳን ያጣዋል ይቆረጣል የሚለው አንዱ እሱ ነው። ገላትያ 5 ላይ ቅዱስ ጳውሎስ እንደሚነግረን ያው ታውቀዋለህ ብዬ አስባለሁ። ኤልዳ እንደነዚህ አይነቶችን የሥጋ ስራ ምናምን ብሎ ዘርዝሮ የሚያደርግ ወደ እግዚአብሔር መንግስት አይገባም የሚለው እንደዚህ አይነቱ ነው። በዛው ልምምድ ውስጥ ያለ ማለት መጀመሪያ እኮ ሄዳን እኮ ነበር፣ ግን ያጣዋል። ለምን? ፍሬ እስካላፈራ ድረስ ማለት ነው። ወይም ሲያጠፋ በንስሐ እስካልተመለሰ ድረስ ያጣዋል። ስለዚህ ምንድን ነው የሚጠበቅብን? ተመልከት። አሁን እኛ የምንለው እናምናለን፣ እንጠመቃለን፣ የመንፈስ ቅዱስን ጸጋ ያስፈልገናል እንቀበልና ቅዱስ ሥጋና ክቡር ደሙን እንበላለን፣ እንጠጣለን። እና ይሄኔ እንደዚህ ያደረገ ሰው ድነሃል? አዎ ድኛለሁ። ምን እያለ ነው? ልጅ ሆኛለሁ፣ ከቀደመው ኃጢአቴ ነጽቻለሁ። አሁን ሲኖርስ በፐርፌክሽን ውስጥ ነው እንደምንኖረው አይደለም፣ መውደቅ መነሳት አለው። እና ምንድነው የተነገረን? ክርስቶስን አምላካችንን እሱን እንድንመስል ነው አይደል? እግዚአብሔር መምሰል ቅድም የተጠቀስነው ማለት ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ስለዚህ ዕለት ዕለት እየተቀደስን በተቀበልነው ጸጋ እሱ ያስችለናል ከኃጢአት እንድንርቅ። በዛ ዕለት ዕለት ፍሬ እያፈራን ትእዛዛቱን እየጠበቅን እንኖራለን። ከእሱ ከጸጋው ገንጠል ብለን ከግንዱ ገንጠል ብለን ምናምን አንችልም። እንደዛ ልናደርግም አንችልም። ክርስቲያን ማለት የክርስቶስ የሆነ ነው። ስለዚህ የእሱ ነን። የእሱ እንደሆን እሱ ያግዘናል። ለጸጋው አለ የልጅነት ጸጋው በዛ እንመለሳለን። ስንወድቅ አለልን ክርስቶስ ንስሐ እንገባና ወደ ደሙ እንመጣለን። ሥጋውን ደሙን እንጠጣለን። አየው በዚህ ተጋድሎ እስከ መጨረሻው ስንጸና ያኔማ እንገባለን። እንዴ እኛ ያልገባን ማን ሊገባ ነው? አሁን እኮ ነው። ይሄ ነው በቃ በአጠቃላይ ክርስቶፎር ጥሩ ነው ሐሳቡ ማለት ቃሉን ነው እያብራራህልኝም እየነገርከኝም የነበረው። ግን ምንድነው ማለት የሚለያየው ፖይንታችን ለመጽደቅ ብለን የምንሰራው ስራ የለንም እንላለን እኛ። ክርስቶስ ግን በልጁ በኢየሱስ ክርስቶስ በኩል ይቅርታ ስልክ ገብቶብኝ ነው። ክርስቶስ ግን በልጁ በኢየሱስ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ስላጸደቀን ያው ቃሉም እንደሚል መልካሙን ስራ ለመስራት ተጠርተናል እና ስለ ጸደቅ ክርስቶስ እኛ አይደለም ከኛ የሆነ ምንም አንዳች የለም። የእግዚአብሔር ጸጋ ነው። ልጁ ኢየሱስ ክርስቶስ ለኛ የተሰጠን የእግዚአብሔር ጸጋ ነው። በመንፈስ ቅዱስ ደግሞ ልጅነትን ስንቀበል መልካምን ስራ እንድንሰራ የሚያደርገን ልጅ ስንሆን የሚሰጠን ጸጋው ነው። ከኛ የሆነ አይደለም። በቃ እምነታችን በክርስቶስ ላይ ሙሉ ሲሆን ያንን ደግሞ ጸጋ እግዚአብሔር ሲሰጠን ለስራ ስላለን ወይም ደግሞ ለመስራት በጣም ስለፈለግን ስለታተረን ወይም ደግሞ ያጸድቃል ስለምናስብ አይደለም የምንሰራው። በቃ ግዴታችን ነው፣ የልጅነት ግዴታችን ነው። ይህ ነው የኛ ቤተክርስቲያን አስተምህሮ። መልካም ተገደን እንሰራለን ነው ወይስ ተገደን እንሰራለን ነው ወይስ ደግሞ ያው መስራት አለብን እንደ ልጅ እንደመሆናችን ግዴታችንን ነው? ጸጋው ያገዘ ይኸውልህ አሁን ምንድነው ጸጋው ግን ያስገድደናል? ግዴታ ነው በቃ ማለት ክርስቶስ ያስገድደናል። የሱ ልጆች ከሆነ በኋላ ያለ ፈቃዳችን አስገድዶ ስራ ያሰራናል ወይስ እኛን ወደ ፈቅደን ስራ መስራት ያለብን? እኛማ ፈቃዳችንን እንሰጠዋለን እንጂ እኛማ ፈቃዳችንን ካልሰጠነው ይኸውልህ አንድ ነገር ክርስቶፎርዬ አንድ እቺ ጨርሳል። ኢቭን እኮ ምን መሰለክ ያንተን ሐሳብ በደንብ የሚደግፍ ነገር ልጨምርልህ። እንደውም ለገንዘብና ለእግዚአብሔር በአንድ ጊዜ መገዛት አትችሉም ይላል መጽሐፍ ቅዱስ። እግዚአብሔር ከሌላ ነገር ጋር ላይክ ይሄ መደበልን የሚፈልግ አምላክ አይደለም። ማለት ኢቭን ገንዘብ የክፋት ሁሉ መሰረት እንደሆነ እንደውም ማለት አስብ፣ ገንዘብ ከሴጣን ሳብጀክቶች ውስጥ አንዱ ነው። ናት ራሱ በራሱ ዴቪል አይደለም። ልክ ይሄ ማለት ምን ማለት ነው? ልክ በህይወታችን ላይ የኃጢአትን ፍሬ እያፈራን የዲያብሎስ ፍሬ እያፈራን ከዛን ደግሞ እኔ እግዚአብሔር ልጅ ነኝ ሶ እግዚአብሔር ማለት የሆነ ዕቃ አይደለም። ክርስትና ህይወት ነው፣ በህይወት የሚተረጎም ነው ማለት ሰው አምኖ ድኖ ከዛ እንድናርግ ኤልዳን የተግባባን ስለመሰለኝ ለምሳሌ ድኗል ያልነው ሰው ልጅ ሆኗል የክርስቶስ ሆኗል ያልነው ሰው በህይወት ዘመኑ በኃጢአት ልምምድ ውስጥ ወደቀ፣ በዝሙቱ በምናምን እንደዛ ወደቀ እና ንስሐ ሳይገባ እንቀላፋ ይድናል ይሄ ሰው ማለት ይድናል ስለ ወደ እግዚአብሔር መንግስት ይገባል? ቅድም ምን እሺ አንስተህ ነው ነበር አንተም ስላልነበርክ ልንገርክ። በኃጢአት መመላለስ አንተ አሁን ያልካትን ፖይንት ማለት ነው ማለት አንድ ሰው ሌባ ሆኖ ቢሞትና ሰርቆ ቢሞት ሁለቱን ለየልኝ።
አይ እኔ በቃ አሁን ላይ በጣም ስለሚለያዩ ብቻ ነው። ኃጢአት አንደኛው ሰርቶ ንስሐ ፕሮፌሽን ሳይገባ ይሆናል ነው በዛው ልምምድ ውስጥ አይደለም። አይ ቀጠለ። ለመሰለህ ይኸውልህ ጥያቄ እንግዲህ የለም ዝም ቃሉን እንትን ከምንል የኔ እኮ ግልጽ እኮ ነው የተጠቀሙት እኮ ቃል። ገባኝ። አይ ክርስቶፎርዬ ለመግባባት እኮ ነው ማለት እዚህ ፖይንት ላይ አዎ ብዙ ግን ነገር የኔ ላይ ገብተዋል እንትኑ ስለምንግባባ የኔ እንትኑ ገብተዋል። ጥያቄ አዎ ክርስቲያን ነው ክርስቲያን ነው በክርስቶሳዊ ግን ህይወት እየተመላለሰ ነበር። በኃጢአት ምልልስ ውስጥ በዛው አለፈ፣ ልምምድ ውስጥ ቆየ፣ በዛው ንስሐም አልገባ ምንም አላለም። እሺ ሞተ። ይህ ሰው ወደ እግዚአብሔር መንግስት ይገባል? እሺ ክሊር እንዲሆንልኝ እችኛውን ጥያቄ ኃጢአት ሰርቶ ሞቶ ነው ወይስ በኃጢአት ልምምድ ወይም በኃጢአት ህይወት ውስጥ ኖሮ በቃ ኃጢአት ሞተ? ሰራ ማለት ማለት ሁለት ይለያያል። በዛው ልምምድ ውስጥ በጣም የተለያየ አንቀላፋ። ሳብጀክት ስለሆነ ነው እኛ ችግር ጋር የለውም። ይኸውልህ፣ በእኛ ቤት እኔ የተጠቀምኩትን ብቻ ተጠቀመ። እኔ ስማኝ በደንብ አድርጌ ነው ያስቀመጥኩት፣ ሰፋ አድርገን ማለት ነው። ክርስቲያን ነው ነገር ግን በኃጢአት ልምምድ ውስጥ ቆየ። ኦኬ እና በዛው አንቀላፋ፣ ንስሐ አልገባም፣ ወደ ስጋና ደሙም አልመጣም። በኃጢአት ልምምድ ውስጥ ቆይቷል። ኃጢአት ሲሰራ ለምሳሌ ዝሙት፣ የረከሱ ነገሮች ምናምን እዛ ቅዱስ ጳውሎስም እኮ ይዘረዝራል። በተለያዩ ኃጢአቶች ውስጥ ቆየ። ኢቭን አንዱ ኃጢአት ሊሆን ይችላል ባይዘ አሁን ይሄ ሰው ወደ እግዚአብሔር መንግስት ይገባል? መጀመሪያ ድኗል ስላልነው ምንም አይነት ኃጢአት ቢሰራ ከመዳን ውጭ አይሆንም? እሺ እኔ አሁን እዚህ ጋር ይኸውልህ እንዲህ ነው ብዬ መናገር አልችልም። ለምን መሰለህ እሺ ማለት ይሄንን እንዴት ትረዳዋለህ? ቆይ ላውጣልህ። በቃ እሱ ትንሽ እንትን ካለ ለምሳሌ ቅዱስ ጳውሎስ ገላትያ ምዕራፍ 5 ላይ ወደ እግዚአብሔር መንግስት አይገቡም ያላቸው ምን ኃጢአት የሰሩ ናቸው? ገላትያ 5 እዚህ ላይ የስጋ ስራ የተገለጠ ነው ብሎ የሚናገረው ማውጣት ስለማልችል አንብብልኝ። ቆይ ላንብብልህ። ቆይ እያወጣሁ ነው። ቆይ ገላትያ 5 እሺ መምህር እንኳን ደህና መጡ። የኔታ ሰላም አሉ? አምላከ ቅዱሳን ይመስገን። እንዴት አደራችሁ? እንኳን ደረሳችሁ። እግዚአብሔር ይመስገን። እንኳን አብሮ አደረሰን። ያስተምሩናል። ዕለቱን በተመለከተ ጊዜ ካለዎት ይችልን ጨርስና ያስተምሩናል። እሺ ይኸውልህ ኤልዳን የስጋ ስራም የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ የሚዘረዘሩት ነገሮች በደንብ ስማቸውና ዝሙት ይላል፣ እርኩሰት ይላል፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው ይልና አስቀድሜም እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም አለ። አሁን እነዚህን ኃጢአቶች የሚሰሩ ወደ እግዚአብሔር መንግስት አይገቡም የተባሉት መጀመሪያውኑ ክርስቲያኖች ነበሩ አይደሉም? እሺ ክርስቲያን የነበሩም ያልነበሩም ሊሆን ይችላል። እሺ የነበረ በእኛ ርዕስ ምክንያት ክርስቲያንማ ካልነበረ ሲጀመር ክርስቲያንማ ያልነበረ ከሆነ እኮ ሲጀመር እኮ ምን ባለማመኑ ተፈርዶበታል አይደል? እና እግዚአብሔርንም ካላመነው ምንም የእግዚአብሔርን ሕግ ሊጠብቅ አይችልም። እነዚህን እንዳታረጉ እያለ እየነገራቸው በመንፈስ ተመላለሱ እያላቸው ነው። እና ክርስቲያኖች ናቸው። አየው መጀመሪያ እነዚህ ክርስቲያኖች እኮ የዳኑ ናቸው፣ ልጅ የሆኑ ናቸው። ቅድም ከተናገርበት አውደ አንጻር ግን እንደዛ ሆኖ ግን እነዚህን ኃጢአቶች የሚያደርግ የእግዚአብሔር መንግስት አይወርስም ብሎ ፊት ለፊት እየተናገረ ነው። እንድታነበው የፈለግኩት ክርስቶፎር አንብቦ ያልኩ እኔ ቅድም ይህንን ሜንሽን አድርጌላት ነበረ። ደምድመን እንለፍ። ቆይ ስለዚህ አሁን አንድ ክርስቲያን በህይወት ዘመኑ ቅድም ያልኩ ማለት ነው እነዚህን አሁን የዘረዘራቸው ቅዱስ ጳውሎስ የዘረዘራቸውን ኃጢአቶች ሰርቶ ንስሐ ሳይገባ ቢሞት ወደ እግዚአብሔር መንግስት አይገባም እያለ ነው አይደል? አይገባም እያለ ነው። ስለዚህ ትቀበለዋለህ? አዎ በደንብ። ስለዚህ አሁን የመዳን ጉዳይ ቅጽበት አይደለም ማለት ነው። ስለዚህ የመዳን ጉዳይ ሂደት ነው፣ ቅጽበት አይደለም የምንለው ይኸውልህ ከዚህ ተነስተን ነው። አሁን ዛሬ ድኛለሁ ያለ ሰው ይኸውልህ ዛሬ ድኛለሁ ያለ ሰው በቃ ዛሬ ዳንኩኝ ነው። ስለዚህ አሁን ምንም ነገር ቢፈጠር ራሱ ወደ እግዚአብሔር መንግስት እገባለሁ ብሎ እንደዚህ አሁን ሞልቶ መናገር አይችልም ማለት። እንደዛ መናገር የሚችለው ማን ነው ማለት ነው? በቅድስና ህይወት እስከ መጨረሻው ጸንቶ የተመላለሰ ሰው ከሆነ ያኔ ስለሱ መናገር እንችላለን፣ ይገባል እንላለን። ነገር ግን ልጅ ስለሆንኩኝ ከቀደመው ኃጢአቴ ስለታጠብኩ ግን መቼም ቢሆን ከዚህ በኋላ ወደ እግዚአብሔር መንግስት ከመግባት ወደኋላ አይደለም ብሎ ግን መፎከር አይቻልም ማለት ነው። ወይም ደግሞ ድነናል እየዳን ነው እንትናለን የሚለውን ቃል የምንናገረው ከዚህ ተነስተን ነው። እሺ ጥሩ ክርስቶፎርዬ፣ በፕሮቴስታንት ያው እናንተም እንደምታውቁት ብዙ ዴኖሚኔሽኖች አሉ። ይሄ አሁን አንተ ያልከውን አስተምሮ አንድ መምህር መናገር ይቅርታሽ መምህር መናገር ፈልገዋል መሰለኝ።
ይቀጥሉ መምህር። አንዴ ቆይ ኧረ ድህነት ላይ እንዲያው መስሎኝ ነው ሀሳባችሁ። በእርግጥ እያሉ በከፊል ነው የሰማችሁና ድህነት ቅጽበታዊ አለመሆኑን እኮ ዮሐንስ ወንጌላዊ ከጻፋቸው 5ቱ መጻሕፍት በአንዱ በመልእክቱ አዲ ኢተአምረ ለነ ከመምንተ ንከውን ብሎ እኮ ተናግሯል። ምን ማለት ነው በአማርኛ? እያንዳንዳችን ገና ምን እንደምንሆን አልታወቅልንም ብሏል እኮ። የሰው ልጅ ድህነቱ ፍጹም የሚሆነው ወደ ተዘጋጀለት ዘላለማዊ ቦታው ሲገባ ነው እንጂ በምድር በቃ ድኛለሁ ጨርሻለሁ እያለ ወይም እንደዛ ማመን የለበትም። ምናልባት አሁን ወንድሜ ከሚያነሳው አንጻር ድህነት የሚለውን ሐሳብ ከጥንተ አብሶ ወይም ከአዳም መርገም ከሆነ ነው ሁላችን ድነናል። በአዳም ዕፀ በለስን መብላት ከመጣብን ፍርድና መከራ፣ ስደትና ጉስቁልና ሁላችንም ድነናል። ከዚህ በኋላ ወኩሎ ጾሮ ይጸውር፣ ሁሉም የየራሱን የድርሻውን ይሸከማል እንጂ ማንም በማንም ኃጢአት አይጎዳም። ትናንት ግን በአዳም እርግማን ምክንያት ሁላችን የሲኦል ነዋሪ የዲያብሎስ ልጆች ተቅበዝባዥ ሆነን ነበረ። ያ በክርስቶስ ኢየሱስ ተወግዶልናል፣ ድነናል ብለን በዚህ መናገር እንችላለን። በየአንዳችን ወይም እያንዳንዳችን እናደርገው ዘንድ በተሰጠን የጽድቅ ጎዳና ወይም እንደ ፈቃዱ መኖር እመታፈቅሩኒ እቀቡ ትእዛዝየ፣ የምትወዱኝ ከሆነ ትእዛዜን ጠብቁ ብሏል ባለቤቱ ማለት ነው። ስለዚህ ትእዛዙን የሚጠብቁ ሁሉ አትስረቅ፣ አታመንዝር፣ በሐሰት አትመስክር የሚለው ለአሕዛብ የተሰጠ ሕግ አይደለም፣ ለሕዝብ የተሰጠ ሕግ ነው እያልሁ ያለሁት። ለማያምን ሳይሆን ለሚያምን ሰው የተሰጠ እኒህን እየጠበቀ ከኖረ በእግዚአብሔር ቤት ሕይወቱን ይመራል ማለት ነው። አዲያ ግን ተጠምቄያለሁ፣ በእርሱ አምኛለሁ፣ ከዚህ በኋላ የፈለግኩትን ኃጢአት እሰራለሁ እያለ የሚወራጭ ከሆነ ያ ጽድቅ ሊሆነው አይችልም። እንዲሁም በማቴዎስ ወንጌል ምዕራፍ 25 ላይ እዚህ ላይ እኮ አልተለያየንም። ይቅርታ መምህር፣ እዚህ ላይ እኮ ተመሳሳይ ሀሳብ ነው ያለን። የተለያየ ሀሳብ ያለን እየመሰለ ስለሆነ ማለት እኔ ኢቭን ይህን ሀሳብ እኔ ነበርኩ መጀመሪያ አንስቼም ስናገር የነበረውና ይሄ አንድ ሰው አምኛለሁ ብሎ እንደፈለገ መመላለስ አለብኝ ብሎ የሚሉትን አስተምህሮ ይሄ ፍጹም ተቀባይነት የሌለው አንድ ሰው መልካም ስራ በማድረግ አይደል የተፈጠረው፣ ግዴታ ነው፣ ኔሰሰሪ ነው። በፍሬዎቻቸው ትለያቸዋላችሁ፣ ታውቋቸዋላችሁ ተብሎ የተጻፈው ማለት አንድ አይነት ነገር ነው ማለት አሁን በምንለያይበት ፖይንት ላይ አይደለም። ምናልባት ስትናገሩ እናንተ አሁን ስታስተምሩ እኛ ይሄንን ያላልኩ እንዳይመስል ብዬ ነው። አይ ምንድነው መሰለ መምህር አጠቃላይ የሆነ ገለጻ ይስጡ። ልዩነት አንተ እንደዛ ብለሃል እና ልዩነት ተፈጥሯል ብለው ብቻ አይደለም የሚያወሩት፣ ለአጠቃላይ ስለሆነ ጨርሱና ድህነት ቅጽበታዊ አይደለም የሚለው የመምህር ክርስቶፎርን ሐሳብ ይዤን የተነሳሁት ድህነት ቅጽበታዊ ነው ወይ አይደለም ለሚለው ድህነት ቅጽበታዊ አይደለም ነው። ለሱ ማስረጃ ነው መጻሕፍትን የምጠቅስ። ኤል የሚለው ስም ሐስ ነው። ድህነት ቅጽበታዊ አይደለም ሂደታዊ ነው ከሆነ ተግባብታችሁበት ከሆነ መልካም ነው። እኔም በዚህ ላይ ሰፊ ሐሳብ መስጠት አልፈልግም። ድህነት ቅጽበታዊ ነው ብሎ ለሚያምን ሰው ግን ቅጽበታዊ መሆኑ ከብሉይም ከሐዲስም ብዙ መጻሕፍትን ጠቅሼ ላስረዳ እችላለሁ። ሐሳቤ ይሄ ነው። አሁን መምህር እሺ፣ ለዚች ጥያቄ እኔ ፍሬም ላድርገውና እኛ ጋር ድነት ቅጽበታዊም ነው ሲተነተን ምን ማለት ነው? አይ ሂደት ነው የሚለው እኮ ግን ኤልዳን ምናልባት ያንተ እንጂ አሁን ቃለ ሕይወት እንደ ቸርች እንደዛ እንኳን አትልም። ሂደታዊ ቅጽበታዊም ነው ሂደታዊም ነው እንኳን አትልም ነው የምትለው። ማን ነው ቤተ ተቋሙ ማለት ቃለ ሕይወት ያንተ ጥሩ ነው። አሁን ግን የቃለ ሕይወት ማለት ድህነት ቅጽበታዊ ነው እንጂ ሂደታዊ ነው ማለት እንደዛ ነው የሚለው። ከዚህ በፊትም አንድ ነገር አስረድቼ ነበረ። ምንድነው ማለት ያው አክሴፕት ማድረግም አለማድረግም ይቻላል። ግን እንዲህ ቃለ ሕይወት፣ ሙሉ ወንጌል፣ መሰረተ ክርስቶስ የሚባሉት ቤተክርስቲያኖች መጀመሪያ በሚሽነሪዎች መጥተው ሲተከሉ
የሆነ ሰንበዲን አስተምህሮ ወይም ደግሞ ላይክ ያው የሚሽነሪዎቹን እንትን ይዘው ነበረ። ግን ምንድነው ዛሬ ላይ ያለው የቤተክርስቲያናችን ወይም የወንጌላውያን አብያተ ክርስቲያናት አስተምህሮ ፎርም ይዞ ማለት ነው። ብዙ ጊዜ ከታሪክ ጋር ስለሚገናኝ ነው። ባይብሊካል የሆነውን መሰረት ይዞ አንድ አይነት የሆነ የእምነት ጫና የእምነት አቋም ይዞ አንድ አይነት ልክ ፕሮቴስታንት በሚለው ነው ብንሄድ ብዬ የምለው ልክ እኔ አሁን ቃለ ሕይወት ነው ሲባል ከሙሉ ወንጌል ይለያያል በሚል አይደለም። የሙሉ ወንጌል የኔ ነው፣ የቃለ ሕይወት ሙሉ የኔ ነው። አይ አንድ ላይ ያየው ብዬ ነው። አይ ኤልዳን ለምን መሰለ አሁን ይሄንን እንኳን ሜቢ ማለት አሳይመንቱን አንተ ውሰድና በደንብ ምን መሰለ ለምሳሌ ቃለ ሕይወት እና ሙሉ ወንጌል መካነ ኢየሱስ እያልክ ስትሄድ ጭራሽ አንድ የማይሆንባቸው ብዙ ነገሮች አሉ። አጥቢ አይደሉም። አንዱ ለአንዱ አጥቢ አይደለም። ሜቢ አንተ ሆነ ሜቢ አይ ከሆነም እኮ መከፋፈል አያስፈልገውም ነበር። ስላልሆነ እኮ ነው ሁለት ሐሳብ ስላለው ነው ሁለት ተቋም የሚሆነው። ትክክል። እና እንደዛ አይደለም። ሜቢ ዲቴል ነገሮችን ካላወቅ ምንድነው መሰለ ማታ ከሆነ ወይ ዋህነት ምናምን ከሆነ እሱን እንትን በል። ከዚህ ውጭ ግን አሁን የወንጌላውያን አማኝ ህብረት ተብሎ ህብረት ነው የሚለው ራሱ ማህበር ማለት ነው። ያ መሆኑ አንድ ነን ማለት አይደለም። ኢቭን እንኳን ራሱ በጉዳይ ላይ ኢቭን በኢየሱስ ክርስቶስ ላይ ራሱ አሁን ቃለ ሕይወት ካልቪኒስት ነች ለምሳሌ። ያ ማለት ምን ማለት ነው? የኢየሱስ ክርስቶስ የዓለም ቤዛ ነው ብላችሁ አይደል የምታምኑት እናንተ ውስን ቤዛ ነው የምትቀበሉት። ገብቶሃል አይደል? ይሄ ራሱ በጣም ትልቅ የሆነ እንትን ነው በነገራችን ላይ ያለው። ከዛ ቃለ ሕይወትን ራሱ ከመካነ ኢየሱስ ጋር ብትወስዳት መካነ ኢየሱስ አንድ ሰው የሚድነው አምኖ ሲጠመቅ ነው ብላ ቅዱስ ቁርባን ደግሞ ትቀበላለች። ቃለ ሕይወት በተቃራኒ መዳን አያስፈልግም አይደለም፣ ግን ለመዳን አያስፈልግም። ማን ነው ጥምቀት ለመዳን አያስፈልግም። ቅዱስ ቁርባንም የጌታና ስጋና ደም ሳይሆን ዝም ብሎ መታሰቢያ ነው የሚል ነገር ነው። አሁን ተመልከት፣ ሰው የሚድነው እንዴት ነው የሚለው ነገር ላይ ከዚህ በላይ ዋና ነገር የለም። በዚህ ከዚህ በላይ ለሰው ልጅ መሰረታዊ ነገር የለም። ሰው ሁሉም የሚፈልገው መዳን ነው አይደለም? እዚህ ነገር ላይ ግን ተለያይተዋል። ኢቭን በመካነ ደግሞ አንድ ክርስቶስ ብዙ ጊዜ ሲባል ስለሰማውን ልንገርህ እዚች ላይ አይ በደንብ እንድታውቀው ማለት ነው። ጀስት እኔ ቤተክርስቲያኑ ላይ ረጅም ጊዜ ነው የኖርኩት። ምንድነው መሰለ በሂስቶሪ ሲኬድ ማለት ነው ወደ ታሪክ ወደ ኋላ ሲኬድ ቃለ ሕይወትን ቤተክርስቲያን የተከሏት ሰው የካልቪኒዝም አስተምሮ የነበራቸው ሰዎች ነበሩ። ይሄ እውነታ ነው። ቆይ ልነግርህ ነው። ግን ዛሬ ላይ ያለው የቃለ ሕይወትም ይሁን የሙሉ ወንጌልም አስተምህሮ ማለት ነው ልነግርህ ነው። አሁን ቃለ ሕይወት ልክ ታስተምራለች መጽሐፍ ቅዱስ ይሄ መጽሐፍ ቅዱስ ቴዎሎጂያንስ ማለት ነው ስታስተምር የካልቪኒዝምና የአርመን የሚባል አስተምህሮቶች የሚባሉ አሉ። ይሄን ያስተምራል፣ ይሄን ያስተምራል ብላ ነው ምታል። ቃለ ሕይወት ብቻ አይደለም፣ ሁሉም ቤተክርስቲያኖች በአሁኑ ሰዓት በዚህ ዘመን ላይ ያለው ማለት ሰዎች በራሳቸው ጊዜ እኔ ካልቪኒዝሙ ይመቸኛል ብለው መያዝ ይችላሉ፣ የአርመኑ ይመቸኛል ማለት ይችላሉ። ግን ነው ልክ እኔ ከቃለ ሕይወት ቢል ደግሞ ወደ ቃለ ሕይወት ብሄድ ኖርማሊ በቃ እርስ በርስ ተጻጽፈው በቃ ዌልካም ተብሎ ነው ከአንድ ቤተክርስቲያን ወደ አንድ ቤተክርስቲያን የሚካሄደው እንጂ እየተቋም አይደሉ። አይ እንትን እኮ ነው አሁን ይኸውልህ ምንድነው መሰለህ ለምሳሌ ሁለት የተለያዩ የፖለቲካ ፓርቲዎች ይኖሩና በሆነ ጉዳይ ላይ ይግባባሉ። አንድ ናቸው ግን ማለት አይደለም አንድ እስካልሆኑ ድረስ እና እናንተ ጋርም እንደዚህ አይነት ያለው ትምህርቱን ነው ማየት። አሁን ገብቷል። ትምህርቱ አስተምሯቸው እንዴት ነው? በተለይም ደግሞ መሰረታዊ በሆነው ትምህርት ላይ አሁን የመዳን ጉዳይ በቃ ምንም እንትን ያለው ነገር አይደለም። ኢቭን ነው የምልህ አሁን በመካነ ኢየሱስ ትምህርት እናንተ ባይዞ ያው ግን ትጠባበቃላችሁ። በጣም ይቅርታና የሆነ የለም በጣም ትጠባበቃላችሁ። ለምሳሌ ጥምቀትን ስጋና ደሙ መጣችሁ የምትከራከሩን እኛን ነው እንጂ እዛው መካነ ኢየሱሶች ዝም ነው የምትሏቸው። አየሁ አይደለም? እዛው ላይ እንቻቻል እንጠባበቅ። እንዲያውም በቃል እኮ ሲናገሩ ሰምተናል። ታላላቅ የእናንተ አባቶችም ማለት ነው ፍቅር ይበልጣል እንደው እስቲ እንሞክር ምናምን የሚል እና ይሄ ስምምነት ምናምን የምትስማሙባቸው ነገሮች ሊኖሩ ይችላሉ። ዝም ብላችሁ እንቻቻል አይነት ነገር ማለት ነው። ትምህርቱ ግን በፍጹም አንድ አይደለም። ለምሳሌ ጥምቀት ለመዳን ነው የሚል ትምህርትና በፍጹም ጥምቀት ለመዳን አይደለም የሚል ትምህርት እንዴት አንድ ሊሆን ይችላል? ይሄ አሁን አልፋ ስለገለጠ አንድ እንትን መተዳደሪያ ደንቡን ራሱ ደንቡ ማለት ነው በትምህርት እንደምትለያዩ ይሄን አምኖ ከዛ እንቻቻለን አይነት ነገር ነው ሐሳቡ የሚናገረው። ይኸው አንብበው እስኪ አልፋ እንኳን ደህና መጣ። ሰላም ለእናንተ ይሁን። እንደምን አላችሁኝ? አይ አንድ ነገር ስላለ ነው ይሄ
የገባሁትና ከታች እያዳመጥኩ ነበር ነው የገባሁት። እዚህ ራሱ የተገለጹት ከሰባቱ አምዶች ውስጥ በአራቱ አይስማሙም፣ በሶስቱ ብቻ የተስማማ ነው ሲል ነበር አለ ጻድቁ አብዶ። ይሄ ምንድን ነው የከፈትኩላችሁ? ይሄን ሲያብራራ ነው ስለ ሎጎ ሲያብራራ ሎጎ ሶስት አካላት አሉት ይላል። መጽሐፍ አለው፣ መስቀል አለው፣ ከዛ ደግሞ የተለያየ ቅርጽና ቀለም ያላቸው የተገጣጠሙ ነገሮችን ያሳያል ይላል። ይሄን ሲፈታ ይሄ የተለያየ ቅርጽ ያለው ምልክት ትርጉሙ የተለያየ ምሮና እድሜ እንዳላቸው ያሳያል። 64ቱ ቤተ እምነት አይደለ አንድ ላይ ካውንስሉ የመሰረቱት ይኸው ትርጉሙ ላሳያችሁ። ይኸው እሺ። አይ እኔ ስለ ካውንስሉ አልነበረም፣ ስለ አብያተ ክርስቲያናት ህብረት ነበር። ስለሚለያዩ ነው። ሌላ ራሱን የቻለ ሌላ ሰፊ እንትን አለ። ሄዳል አሁን እኮ እነዚህ እኮ 64ቱ እኮ ናቸው። እዚህ ቃለ ሕይወት፣ መካነ ኢየሱስ፣ ሙሉ ወንጌል፣ መሰረተ 64ቱ ነው የነሱ እኮ ነው። ይሄ ይሁን እሺ። የነሱ የመተዳደሪያ ደንብ ስለሆነ ሌላ ነገር ውስጥ አለ የሚገባ ነው። እስቲ እንትን በለልን እስኪ። የነዚህ ማለት ነው። በርግጥ በየሰራቶች ምናምን አሉ፣ ግን እዚህ ላይ ራሱ ነው። ይኸው የነዚህ ነው 64 ማለት ነው። እንቱና በበላችሁ መጽሐፉን ላበበላችሁ። ይኸው ሐመር ውሃ ያው ውሃ ትርጉሙ ይላል። የመስቀሉ ትርጉም ይቀጥላል። እኔ የፈለኩት እቺኛው የመደቡ ትርጉም ምንድነው ሲል ስለ ሎጎ ሲያስበራራ መደቡ ላይ ያሉ የተያያዙ ቅርጾች የተለያየ ይስተመርበት እዚህ ጋር የተለያየ እድሜና ተምህሮ ያላቸውን ቤተ እምነቶችና ህብረቶችን የያዘ መሆኑን ይገልጻል። ይሄ እንትኑ የተለያየ ቅርጽ አኖሩ የተለያየ አስተምህሮና እድሜ ያላቸው ቤተ እምነቶችን ወይም ህብረቶችን አንድ ላይ መያዙን ይገልጻል። ላብራራልክ ምን ማለት እንደሆነ ልንገርክ፣ ላብራራልክ። እዚህ ለጻፈው ግልጽ አይደለም። ግልጽ ነው። ግልጽ ከሆነ ታዲያ ምኑን ነው የምታብራራው? ግልጽ ከሆነ ግድ የለም ልንገርህ፣ ብዙም ልንገርክ። ይሄ ሰነድ ቤተክርስቲያኖቹ የተስማሙባቸውን በድነት ጉዳይ፣ በህይወት ጉዳይ፣ በእምነት ጉዳይ አንዱ የሆኑባቸውን ሰነድ የያዘ ነው። ሙሉ ውስጥ ያለውትን የእምነት አቋሞች በሙሉ እነዚህ 64ቱም የተስማሙባቸው ናቸው። ሐሰት ፓስተር ጻድቁ አብዶ የካውንስሉ መሪ በአራቱ ብዙዎቹ አይስማሙም። ብዙዎቹ ሶስቱ ላይ፣ ብዙዎቹ አራቱ ላይ፣ ብዙዎቹ አምስቱ ላይ አይስማሙም። ምክንያቱም የካውንስሉ መሪ ነው። ይሄኛው አሁን የያዝከው መጽሐፍ ላይ ይኸውልህ የተለያየ አይነት ያላቸው ፓርት ይኖራል። የተለያየ አስተምሮ ያላቸው ፓርት ቢኖርም በእነዚህ ግን እዚህ መጽሐፍ ስር ባሉት ነገሮች ግን ይስማማሉ ነው ዋናው ኮንሴፕቱ ማለት ነው። አንስማማም ብሎ ገለጸ እኮ የማህበሩ መሪ። ብዙዎቹ አራቱን አንቀበልም፣ ስድስቱን አንቀበልም፣ አምስቱን አንቀበልም እያሉ በቃ እንዴት ነው እንደ እድር ነው አንድ ላይ ያለ ነው እንጂ አንቀበልም ይላሉ። እኔ እንደውም አንዱ ጋር ኮንፈረንስ ሲጠራ አልሄድም፣ ምክንያቱም የተለያየ አስተምሮ ነው ያለን። ፓስተር ጻድቁ አብሮ ነው አለ መሪው ዋናው አልዳን። እሺ ወይ ፓስተር ጻድቁ አብሮ ነው አለ መሪው የካውንስሉ መሪ። አይ ቲንክ ቪዲዮን ፈልገው አላጣውም ስልክ ኮምፒውተር ላይ በጣም ብዙ ስላለ እሳቸው ያሉትን ሰብታ አይደለ አልፋ በግልጽ እኮ ተናግሯል። የተለያየ እድሜያቸው የተለያየ ከዛ ደግሞ አስተምሮ ብሎ ከዛ ቤተ እምነቶች ብሎ እንደዚህ ያስቀምጡት መከራከር እንኳን ጥሩ አይደለም። እስቲ ይሄንን አይተው ካላወቅ አይ አንዴ ክርስቶፎርዬ አንዴ ክርስቶፎር አንዴ ጻድቋ የአብያተ ክርስቲያናት ህብረት መሪ ነው። ቆይ ልንገርህ የአብያተ ይኸውልህ ምንድነው ኢትዮጵያ ውስጥ አሁን ላይ እንጂ ቆይ አብይ እንደመጣ የተቋቋመው ካውንስል መሪ ማን ነው? እሳቸው አይደሉ? ካውንስል ነው እኮ የካውንስሉ መሪ ሌላ ነው። አብያተ ክርስቲያናት ህብረት የሚባል አለ፣ ካውንስል የሚባል አለ። ቆይ ልነግርህ ነው አብይ ከመጣ በኋላ የተቋቋመው ካውንስል ምንድነው? ቆይ ልንገርህ አንዴ ቆይ አንድ 30 ሰከንድ ብቻ ስጠኝ። ለምሳሌ እንደዛ ተናግረዋል አልተናገሩም? እሺ በብዙ አስማማው ተናግረዋል አልተናገሩም እኮ ልመጣልህ እኮ ነው እሱ አይደለም እኮ ጥያቄው። ቆይ እንጂ አንዴ አይ የሆነ ይኸውልህ አንተም ቢያንስ ሚስ ያደረጋችሁት ነገር ካለ ነገር ያው ሰውን አኪዩዝ በተሳሳተ ነገር ማድረግ ጥሩም ስላልሆነ ላውራውና ወይ ሐሳቤን ትቀበለዋለህ ወይ ትመልሰኛለህ። ልንገርህ 30 ሰከንድ ብቻ ስጠኝ። አይ ቆይ መምህር ናቸው ያወሩ ያሉት አንዴ ያወሩ። ቆይ እሺ
ችግር የለውም። 30 ሰከንድ ግን ትሰጠኛለህ። እናንተ ችግሩ እኮ አንድ ላይ እንትን ጆሮአችሁና ምላሳችሁ አንድ ላይ ይሆንና ከዛ ማድመጥ አትችሉ። በጣም እናንተ ጋር ማውራት ችግሩ ይሄ እኮ ነው። ማድመጥ አትችሉም። መናገር የምትፈልጉና ሌላው ሰው ሲናገር ራሱ እየሰማችሁ ሳይሆን እያሰባችሁ ነው የምትቆዩ። ለመናገር የሚመስልኝ እንደዛ ነው። ያለ መግባባታችን ምን ሳይሆን የካውንስል መሪ ሆነ አልሆነ በእናንተ ቤተ እምነት ላይ የእናንተ አብያተ ክርስቲያናት ባለቤት በትልቅ ወኪል የተቀመጠው ሰው የተናገረው ንግግር እኛ አንድ አይደለንም ብሎ ተናግሯል እያሉ ነው ያሉ። ወይ ሰውዬ አይወክለኝም ነው መልሱ መሰጠት ያለበት፣ አለያም ደግሞ ትምህርት ልዩነት እኮ አለን ብሎ ማለፍ ነው እንጂ ሌላ የተለያየ ነገር መሿለኪያ 30 መሿለኪያ በጅቶ አንዴ ወደዚህ መሯሯጡ ለእኛ አስተምህሮ ለእናንተውም የቀን አይችልም። አሁን እኔ እኮ አልተረዳችሁኝም መምህር። ይኸው አየህ፣ አሁንም እሱን እያሰብህ ነው የቆየህ። እኔን እየሰማ ሳይሆን አልተረዳችሁኝም ልበለው እያልክ ነው ቆይተሃል ማለት ነው። አየህ፣ እሺ ይናገር። ይኸው ሰማሁታለሁ እኮ እና 1 ደቂቃ ግን ይስጡኝ። አውርተው ከጨረሱ በኋላ 10 ደቂቃ ቢያወሩ ሰማሁታለሁኝ። ከዛ ለእኔም እድሉን ይስጡኝ እያልን ያለ ነው እኛ። እንዲሁም እሱ አይደለም እኮ ጥያቄያችን። ድህነት ቅጽበታዊ ነው አይደለም? ከዛ ሞብ አድርገን ቦታ ለቀን አሁን ደግሞ የት ላይ ነው ያለ ነው? የፕሮቴስታንት መከፋፈል ላይ ደግሞ ወስደህ አስገባህን። በፍጹም እኔ አይደለም የሚያስገባዋችሁ። በፍጹም እኔን አታክ የምታደርጉበት ፖይንት ስታገኙ ሄዳችሁ እንጂ እኛማ እያወራን የነበረው ስለ እንትን ነበረ። ቃለ ሕይወት እኮ እንዲህ ነው እያለ ርዕስ የተፈጠረው ኋላ ላይ ነው እንጂ የኛ ርዕሳችን የነበረው በስራ ቀል ወይስ አይጸደቅም የሚለውን እየተወያየን ነው። ኖርማሊ ግን ጀስት አንድነን ብለህን ወደ ርዕሳችን ብንሄድ አሪፍ ነበረ። ኤልዳን አንድነን ብለህን እኮ ነው እዚህ ውስጥ የገባ ነው። ለማንኛውም አንድ አይደለም ቼክ አድርግ ብዬ ስልህ ከዛ አንተ አይቆይ ያላወቀው ነገር ስላለ ነው ምናምን ያላወቃችሁት ብለህ ገባ። እኛ ደግሞ እሱ ልናሳይ ገባን። ምን አመጣን? የመተዳደሪያ ደንቡ ላይ የተለያየ እድሜና አስተምሮ ያላቸው ቤተ እምነቶች ይላል። ስለዚህ ቤተ እኛም እኮ ከእናንተ ጋር በመጽሐፍ ቅዱስ ማህበር አንድ ከሆነን እኮ እንትን እንላለን። ግን አንድ ማለት አይደለም። ከካቶሊኮች ጋርም እንደዛ ምናምን ማለት ነው። ሌሎችም ነገሮችን ጠቀስኩልህ። ሰው ምንድነው አንድ አይደለም፣ ኢቨን በመዳን ትምህርት ላይ አንድ አይደለም የሚለው ነገር እሱን እኔ አሁን ወይ ቼክ አድርግ ፕላስ ፊት ለፊት ተጻፈዋለ። ሲቀጥል ደግሞ አንድ አባት ተነሱ አይደለ? ማናቸው? ጻድቁ አብዶ ነው። ጻድቁ አብዶ መሰለኝ ስማቸው፣ ይቅርታ። እና እሳቸው ሲነሱ ደግሞ አይ ክርስቲያናት ህብረት መሪ ናቸው እሳቸው ስለተምታታብህ ነው። የካውንስሉ መሪ አይደሉም። አንዴ ቆይ፣ አንተ ማይረጋቸው አይደለም እኛን የሚያከራክረን እኮ አሁን መሪ እኮ ሆኖ አልሆነ እኮ በነገራችን እኮ አይደለም። እኛ እውነቱ ነው እያስጨነቀን ያለው። አንድ ሰዓት ሆኖ አንድ ነን ትላላችሁ፣ እውነት ነው ግን አንድ አይደላችሁም ነው እያልን ያለ ነው። ለምሳሌ እሺ አሁን የቃለ ሕይወት የእምነት መግለጫ እና የምን አይነት የእምነት መግለጫ ነው ያላቸው? ክርስቶፎርስ እችን ይመልስልኝ። ቆይ እችን ይመልስልኝ። ይለያያል አይደል? ለምን ተለያየ? የተለያየ አስተምሮ ስላላችሁ እኮ ነው ኤልዳን። አሁን ቅድም ያልከኝ ይሄ ውስጣዊ እንትን መጠባበቁ አንድነቱ ምናምን እሱ አለ። እሱን እየካርኩ አይደለም ሪሊ። ግን ኢንፋክት ግን ስታየው ይሄ የእምነቱ መግለጫ አስተምሯቸው ምናምን የተለያየ ነው። እና አሁን ላይ እንደውም እየመጣ ያለው ፍቅርን ጎላ እናድርግና ያስተምሩ ልዩነቱን እንተው አይነት አለ እንግዲህ ካዋጣ ማለት ነው። ግን ዝም ብለህ ትምህርቱን ራሱ ስታየው ለምሳሌ በቃለ ሕይወት ትምህርት ሰው አምኖ ሲጠመቅ ነው የሚድነው። ልክ ያምናል፣ ከዛ ይጠመቃል፣ ከዛ ነው የሚድነው የሚል ትምህርት የለም አለ አለ ወይም የለም በለኝና ደግሞ አንድ ልጥቀስልህ። እኔ እንትኑን ዲቴል አላውቀውም። በቃ ስለዚህ ሳታውቀው ነው የምትከራከረኝ። እንደዛ የሚል ትምህርት የለም። ልክ ያምናል አንድ ሰው ባመነበት ቅጽበት ነው የሚድነው። ለመዳን አይደለም ቅዱስ ስጋና ከምንድን ነው ቅዱስ ቁርባንም ደግሞ ወይም እናንተ ጌታረት ነው የምትሉት ስጋና ደግሞ አይደለም፣ ለመዳንም አይደለም፣ ለዘላለም ሕይወት አይደለም። እንደዚህ ይላሉ። ለምሳሌ ቃለ ሕይወት በተቃራኒ መካነ ኢየሱስ ጋር ስትመጣ ሰው እንዲያውም በጌታ ሰው አምኖ የዘላለም ሕይወት የሚያገኘው ሲጠመቅ ነው ነው የሚያምኑት። በጌታ ለሚያምን ሰው ጥምቀት የዘላለም ድነት ያሰጣል፣ ከሞትና ከዲያብሎስ ይቤዣል። በቃ ላይ ያስቀመጡት ይህንም በተቃራኒ ነው የምታምነው ቃለ ሕይወት። አሁን ተመልክተ የመዳን ጉዳይ ላይ ነው። አምኖ ሲጠመቅ ነው የሚድነው እያለች ቃለ ሕይወት ማን ነው መካነ ኢየሱስ። ቃለ ሕይወት ደግሞ በፍጹም በእምነት ብቻ ነው፣ ጥምቀት ለመዳን አይደለም። ጌታ ትምህርት አየዋል። የተለያየ ነገር እንደዚህ ተቃራኒ እያየህ
አሁን ይህን ደግሞ የመዳን ጉዳይ ነው። ሌላ እይታ የሚያስፈልገው ላይ እኮ አይደለም እኮ። ከዛ ይህንን ደግሞ አንድ ነን ማለት የትክክል አይደለም። ስለዚህ ምንድነው መሰለህ የምመክርህ ኤልዳን ወደ እንትናችን ወደ መለስና አርገው ደግሞ በ64 ወደ ርዕሱ ብንመለስ ነው የሚሻለው ማለት ነው። እዚህ 64 አሁን ካየነው ውስጥ ደግሞ አንድ ናቸው ማለት ነው። እነዚህ ሁለቱ ቃለ ሕይወትና አሁን የጠቀስካቸው ሁለቱ ቤተ እንትን የሚሉት የሚጠቀሱት ደግሞ 64 ውስጥ ነው አይደል? አዎ 64 ውስጥ ናቸው። አሁን የጠቀስኩልህ ነው ያሳይህ እንተና ከፍቷል። አሁን ያልኩልህ የቃለ ሕይወት ትምህርት ማለት ነው። አንብበው አንዴ ጥምቀት አይ ቃሎቱ ከፍትላቸው ይሄ ከፈትኩት የመካነ ኢየሱስ ነውና የመካነ ኢየሱስን አንብበው የመካነ ኢየሱስ እስቲ ይቀበላሉ ወይ የሚለውን ጥምቀት ላይ አንብበላችሁ 307 ገጽ ላይ ነው ያለው። የቅዱስ ጥምቀት ቅዱስ ምስጢር ይላል። ሲጀምር ራሱ ቅዱስ ብሎ የሚጠራውና ቀላል በሆነ መንገድ አንድ ጊዜ አንድ ሰከንድ ከማንበብ በፊት ከማንበቡ በፊት ለመሰለክ እኔ ሲጀምር ለመወያየት የገባሁት በዚህ ርዕስ አይደለም። አሁን ስለ መካነ ኢየሱስ የመጽሐፍ ስለዚህ እንትን ምንም እውቀቱ የለኝም፣ መልስ አልሰጥህም። ወልዳን እንድታየው እኮ ነው፣ ችግር የለውም። አይ እንድትመልስ ሳይሆን ታየው ነው። ዝመን እየዋሸን አይደለም የሚለውን ነገር አንተይና ይሄው በደንብ እንደዛ አንድ ነው ብሎ እኮ ለምን ትከራከራለህ? ካላወቅ አስቀድመህ ራሱ መከራከር አልነበረብህም። ይኸው እንደዚህ ይላል። ቀላል በሆነ መንገድ የቤተሰቡ መሪ ለቤተሰቡ ቅዱስ ጥምቀትን የሚበት ሁኔታ ይላል። አንደኛ ጥምቀት ምንድን ነው? ይወጣያችኋል። ጥምቀት ምንድን ነው? መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። እሺ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል የተጣመረ ውሃ ነው። አንድ ሰው የሚታርግልን ሲንገር የሚታርግልን ከዛስ ታዲያ ይሄ የእግዚአብሔር ቃል የትኛው ነው አለው። ጥምቀት ባዶ ውሃ ብቻ አይደለም ከእግዚአብሔር ቃል ጋር የታቀፈ ነው ካለ በኋላ ታዲያ ይሄ የእግዚአብሔር ቃል የትኛው ነው? መልስ ክርስቶስ በማቴዎስ 28:19 እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው ነው አለ። ሁለተኛ እስከ ሶስተኛ ብቻ ድረስ ነው የማነበው። እሺ ሁለተኛ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? ልብ በሉ እዚህ ጋር ጥምቀት ምን አይነት ስጦታዎችንና ጥቅሞችን ያስገኛል? መልስ የኃጢአትን ያስገኛል። ታያቸዋል። የኃጢአት ይቅርታን ያስገኛል። ከሞትና ከዲያብሎስ ይቤዣል። አሁን ባለፈው በዚህ በጣም ሲከራከሩ ነበር አይደል? እንዴት ቤዛ ሌላ አካል ቤዛ ብላችሁ ትጠራላችሁ እያሉን ነበር አይደል? ግን ምን ይላል እዚህ ጋር ጥምቀት ከሞትና ከዲያብሎስ ይቤዣል ይላል። ቤዛ ነው እያሉ ነው። እሺ እንቀጥል። እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ የዘላለም ድህነት ይሰጣል። ምን ይላል? የዘላለም ድህነት ይሰጣል። ጌታችን ክርስቶስ በማርቆስ 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይበታል የሚለው ነው። አስፈላጊ ሆነ ሶስተኛም አራተኛ አምስተኛ መቀጠላቸዋለሁ። አሁን ደግሞ ሶስተኛ አራተኛ ቀጥሉ አለው። እሺ ይከተል። ምን ይሄን ያፈርሰዋል? ከዲያብሎስ ይቤዣል፣ የዘላለም ሕይወት ከኃጢአት ይቅርታ ይሰጣል የሚለውን ያፈርሰዋል። እንቀጥለው። እንግዲህ እነሱ ያሉበት የራሳቸው ምክንያት ይኖራቸዋል። አሁን ስለዚህ መጽሐፍ አሁን እኮ ከርዕሳችን ይኸውልህ፣ ቆይ ኤልዳር፣ አይ በደንብ ማየት ስላለብህ ነው። ቅድም በጣም የተከታተልኩ ዝም ብለን አይደለም። እሺ ይቅርታ እና ወደ ርዕሳችን እንመለሳለን። ሌላ ቆይ አንድ ላሳየህ። ቆይ አይ በደንብ ማየት ስላለብህ እና ክርስቶፎሮስ የሙሉ ወንጌል ላምብልና ከዛን ትቀጥላለህ። አጭር ስለሆነች ይሄ ደግሞ የሙሉ ወንጌል ነው። የቀደሙ መካነ ኢየሱስ ነው። የውሃ ጥምቀት ይላል። ያኛው ቅዱስ ምስጢር ብሎ ሲጀምር ይሄ ስርዓት ብሎ ይጀምራል። አስቀድሞ ራሱ ይሄ ስርዓት ከጥምቀትና የማስተማር ተልእኮ ጋር ተያይዞ የቀረበ ሲሆን በእምነት እዚህ ጋር ይውልኝ ይሄኛው ምን እንደሚል ነው። በእምነት ድህነታቸውን ያረጋገጡ አማኞች ሁሉ ሊፈጽሙት የሚገባ ለአጥቢያ ቤተክርስቲያን አባልነት የሚያበቃ ስርዓት ነው። ምንድነው የሚለው? ሰው በእምነት ድህነቱን ካገኘ በኋላ ለአጥቢያ ቤተክርስቲያን ምእመን መሆኑን ለማሳየት ይጠመቃል ይላል። ከየትኛው እንዳመጡት መጽሐፍ ቅዱስ ክፍል ላይ የማይታወቅ ማለት ነው። ገባሃል? አንጠመቅም አላሉ። አልዳን የምትጠመቀው ከዳንክ በኋላ ነው የሚለው። ከዳንክ በኋላ ለአጥቢያ ቤተክርስቲያን አይገባም። ብራዘር ሁለቱም ይኸውልህ፣ በኦርቶዶክስ እና በፕሮቴስታንት ማለት ራሱ የክርክር መሆን የለበትም ነው ምለው። ለምን አንጠመቅም የሚል የለም። ይኸውልህ አንጠመቅም የሚል እኮ የለም። እኔ አሁን ተጠምቄ ያለሁኝ ክርስቲያን ተጠምቄ ያለሁኝ። ይሄ ርዕስ እኮ አከራካሪ መሆን የለበትም።
ዳን ቆይ እሺ እሺ ቃሌት ያሰማልን አልፋ አይ ይኸውልህ ሰው አምኖ ተጠምቆ ነው የሚድነው ብሎ ማመንና እንደዚህ መፈጸምና ሰው አምኖ ድኖ ነው የሚጠመቀው። ሰማይና የምድር ልዩነት እምነቱ ራሱ ገና ከእምነት ላይ ዜሮ ሆናችሁ እናንተ ሶስቱን ቆይ እንዴት ሆኖ ጥምቀት ላይ እንወያይበታለን። ቆይ ይችን አዳምጥልኝ አሁን ቆይ እሺ አንድ እቺ እንትን ትበልና ያው ኤርሚያስን ታውቀዋለህ ብለው ሲሏቸው ኤርሚያስ እኮ አንድ ግለሰብ እኮ ነው። ቆይ አይ እንስማ ቆይ እና ከሰማይ የወረደ ነው እንደሚያወራው እንስማ ቆይ የቤተ ክርስቲያን አስተማሪ አይደለም። አንዳንዴ እኮ በራሱ ይናገራሉ ይኸውልህ የሚያወራ ቲክቶክ ላይ የሚያስተምር ሰው እንጂ ቆይ ክርስቶፎር አንተ ኤልዳን እስቲ እንስማውና ብትስት ቆይ ቅድም እኮ መነሻ ላይ አንድ ነገር ብያለሁ። ቆይ እስቲ እንስማለት ነው እንስማውና ተሳስቶም ከሆነ እኮ ሂደት ጠይቀዋለህ። ለምን እንደዚህ ትላለህ ትለዋለህ። ወይም እኛም እሱ ሲጀምርም አንተዋወቅም ገባህ? ቤተክርስቲያን ሪፕሬዘንት ያደረገችውን ሰውም አይደለም። አንዴ ደግሞ ካልቪን ጆን ካልቪን እነ ሉተር ብለው ተከፋፍለውና ስማቸውን ብጠራ የነጮቹን ሁሉ እንኳን ብጠራ ድካም አንዳንዶቹ ይዘውልን መጡ። ሃይማኖቱ ይዘው ሲመጡ ከሃይማኖቱ ጋር ነገር ተክለው ሄዱ። መካነ ኢየሱስ ከቃልዮት ጋራ ወይ መሰረተ ክርስቶስ ከሙሉ ወንጌል ጋራ እንዳትግባባ የሚያደርግ ሸርም ተንኮልም ጭምር። ለዚህ ነው በህብረት ውስጥ እንኳን አብረው እንዳይቆሙ መካነ ኢየሱስና ቃልዮት እኛ መንግስት ነን አሉ። መንግስት ነን። ሌላው የራስ አልሰማታቸውም። የቅርብ መጋቢ ጻድቁ አብዶ ያወጡትን መግለጫ የውስጡን ፖለቲካ እናወራም ብለን ነው ወንድሜ እንሞካከራ ተባብለዋል። ቃልዮት ከመካነ ኢየሱስ ጋር አንድ አይደለችም። መካነ ኢየሱስም ከቃልዮት ጋር አንድ አይደለችም። አስመረልህ ያዝልኝ። ሌሎቹ ደግሞ ቀደምታ አንተ ይሄን ስለሚናገሩ ደግሞ ሆኖ መግለጫ ለብቻ ቆይ እንጂ ኤልዳን ቆይ ጨርስ። ደግሞ ካውንስሉ ደግሞ ብሎ ሁሉንም ሰብስቦ የሚይዝ ጎተራ ኢየሱስ አንድ ያላደረገው ትውልድ ወንጌል አንድ ያላደረገው ትውልድ ካውንስሉ አንድ አያደርገው። ያዝልኝ። የኢየሱስ ትምህርት አንድ ያላደረገው ትውልድ ካውንስሉ አይሰበስበው፣ ካውንስሉ አይዘው። አሁን ኢየሱስ ክርስቶስ በስጋ ቢመጣ የትኛው ህብረት ላይ ቪዥነሪዎች ጋር ወይስ ሙሉ ወንጌል ማነው የኢትዮጵያ ወንጌላውያን ቤተክርስቲያናት ሙሉ ወንጌል ያለችበት ወይስ ቃልዮት ጋር ለብቻ መንግስት ሆነ የቆመ መካነ ኢየሱስ ለብቻ መንግስት ሆነ የቆመችው ማናቸው ጋር ይሄዳል? እውነቱን እንገራችሁ ኢየሱስ ክርስቶስ በመጣ ሰዓት ላይ በዚያ ዘመን በመጣ ሰዓት ላይ ከፈሪሳውያን፣ ከሰዱቃውያን፣ ከጸሐፍት፣ ከአሴናውያን፣ ከሂላል፣ ከሻማይ፣ ከቀናናውያን ጋራ እንዳልቆመ ለብቻው እንደቆመ አሁንም በዳግም ምጽአቱ ሲመጣ ከእያንዳንዱ ክርስቲያን ጋራ እንደማይቆም አስረግጬ እነግራቸዋለሁ። እንደውም ቤት ማፍረስ ነው ማለት ኤርሚያስ ኤርሚያስ እንደውም እንትን ኢየሱስ የለም እና እኛም በዚህ ዘነም ምናምነው አንድ ጥያቄ ልጠይቅ አባ ሲንገር ቆይ አንዴ ቆይ እንዳንጋን ጨርስና አስገባለሁ። እሺ ክርስቶፎር እሺ አንዴ ሶ ምንድነው መሰለህ ለማስረጃም እንደዚህ መልስ እንደመለስ እኮ እድል አልሰጣችሁም። እንደዛ ነው የሚናገረው እሺ የእምነት መግለጫችሁ። እሺ እኔ ላውራና ከዛን አንተ በደምብ ታስረዳለህ። ይኸውልህ እሺ አሁን አንዳንዴ ምን መሰለህ እርሳት የሌለብን መጀመሪያ የነበርንበት ርዕስ ሌላ ነው። ቀጥሎ እያለ ሄደ። ቀለሜ አሁን ቢያንስ የሚያወራውን ብዙ ነገር አንተ ራሱ አትቀበለውም ማለት እየተቸ ነው የሚያመጣው የኦርቶዶክስን። ስለዚህ አንተ ማትቀበለውን ሰው እኔ እቀበለው አልቀበለው እርግጠኛ ያልሆንከውን ሰው እኔ ላይ ማስረጃ አድርገህ ማምጣት አይጠበቅብህም። ምክንያቱም እኔ ይሄ ልጅ የእኔ አባቴ ነው የቤተክርስቲያን አስተማሪ ነው አላልኩህም። ቤተክርስቲያናችን አስተምሮ ትቀበላለች አላልኩህም። የእሱን ማስረጃ ለእኛ ኮንቨርሴሽን ጀስት ፖይንት ለማስጣል ካልሆነ በስተቀር አይሆንም። ሁለተኛ እኔ እንደ አንድ ፕሮቴስታንት አማኝ በክርስቶስ ኢየሱስ እንደሚያመን ሰው ባለበት የእምነት ተቋም አይድንም ብለን ነው ምናምን። እኔ ሙሉ ወንጌል ስለሆንኩ ቃለ ሕይወት ስለሆንኩ መካነ ኢየሱስ ስለሆንኩ አልድንም ወይም ሰው ኦርቶዶክስ በመሆኑ ጴንጤ በመሆኑ አይድንም ብለን ነው እኛ ምናምነው። ሰው በግሉ ከክርስቶስ ጋር ባለው ህብረትና በኢየሱስ ክርስቶስ ላይ ባለው እምነት በዛ መሰረት ቃሉ በሚለው መሰረት ኑሮን ከመራ ነው የሚድነው። እግዚአብሔር እኔን በግሌ ነው የሚጠይቀኝ።
ይሄ ነው የኛ ጨርሽ አስተምህሮ። ቤተክርስቲያን ቆይ ልንገርህ፣ በምድር አይ ያለች ሌላ ከርሱ ቤተክርስቲያን ወጣ። ቆይ አይ አሁን ያነሳው አሃ ስላነሳኸው ነው ወጣህኝ። አሁን መጨረሻውን የእሱን ወጣ። ቪዲዮ እሺ ስላመጣኸው ነው ማስረጃ አድርገህ ያመጣህብኝ ቪዲዮ። እሱንማ በቃ ነገርከኝ። ቆይ እኔ ልመልስ። እሺ አሁን አንዴ ሀሳብ ልስጥና እንጨርሰው። በቃ እሺ እንለፈው ይሄንን። እንደዚህ ሀሳብ ልስጥ። እሺ ይልዳል። አሁን ይኸውልህ ተመልከት። ያነሳን የነበረው ድነት ሂደታዊ ነው ወይስ ቅጽበታዊ የሚለው ነገር ላይ ደረስንና እየተግባባን መተን ከዛ ልክ መምህር እያብራሩ እያለ አይ እኔ ድህነት ወይም ሂደታዊ ነው ብዬ ነው የማምነው አልክ። እንደዛ አልክና እንዴ ምን ማለት ነው እስቲ አብራራው ብለው ከዛ እኔ ደግሞ መሀል ላይ ገባሁና ግን እኮ እንደዚህ የሚባል ነገር የለም የቃለ ሕይወት አንተ ከቃለ ሕይወት ነህ የሚባል የለም ብዬ ከዛ አይ ቲንክ ሀሳባችን ተጎድቶ ሁላችንም አንድ ነን ወደሚል ነገር አመጣኸው አንተ። ኧረ አንድ አይደላችሁም። በቃ እዚህ ጋር ተጀመረ። አየው። ስለዚህ አንድ አይደላችሁም። ለምሳሌ በቃለ ሕይወት ትምህርት የመካነ ኢየሱስ እና የቃለ ሕይወት እንደዚህ እያልክ ስትሄድ የሙሉ ወንጌል እያልክ ስትሄድ የተለያየ ትምህርት ነው ያላቸው። ካላወቀው ችግር የለውም። ግን የላቸውም ብዬ ላልፍ ስል አንተ አንድ ነን ምናምን ወደሚል ነገር ስትመጣ እንዲያውም አልፋ ገባና ካውንስሉ ላይ በቃ ቁልጭ አድርጎ አእምሮህ ላይ ያለውን ነገር አነበበልን። ይሄ አርማው የሚያመለክተው የተለያየ እድሜ ያላቸው የተለያየ አስተምሮ ያላቸው ቤተ እምነቶች በጋራ መሆናቸውን ብሎ ቁጭ አደረገው። ስለዚህ ምን ኮንፊርም አድርገው ለየ እድሜ እንዳላቸው ቸርቾቹ እነ ቃለ ሕይወት እነ እንተናዘ 64ቱ ማለት ነው የተለያየም ደግሞ አስተምሮ እንዳላቸው እዛው ተናገረ አንድ በል። ከዛ ወደ ጻድቁ አብዶም ያሉት እኮ አለ እንደዚህ እና የሆነ ውስጥ እንደዛ ለመቻቻልም ለማለትም ትሞክራላችሁ ግን አንድ አይደላችሁም ብለን አሁንም ልናልፈው ስንል አይ አንድ ነን ወደሚል ነገር ስትመጣ እየገፋንበት መጣን። አየው። ከዛ ምን መጣ? ለምሳሌ ያለውን ነገር ነው እንግዲህ ያወጣ ነው። ለምሳሌ እኮ በመዳን ብቻ ሰው የሚድነው እንዴት ነው የሚለው ነገር ላይ ለምሳሌ መካነ ኢየሱስ የምትለውን አሳየን። ጥምቀት የኃጢአት ስርየት የሚያሰጥ የዘላለም ድነት የሚያሰጥ ከሞትና ከዲያብሎስ የሚቤዥ እንደዚህ ነው የምታምነው። ይቅርታ እንደዚህ ነው የሚታመነው። ሙሉ ወንጌልን አይ ሰው ከዳነ በኋላ እንጂ ጥምቀት ከመዳን ግንኙነት የለውም የሚለውን ነገር እሱን አየን አልናልና አሁን እኔ ለምንድን ነው ኤርሚያስን ያመጣሁት? እዛው የራሳችሁ አማኝ ነው አንድ ነን ነው የሚለው። እንግዲህ እሱም እኮ ማለት አንተም እኮ በእርግጠኝነት ያው ወይ አንዳንድ ሰው ኦርቶዶክስን ስለሚሳደብ ሊሆን ይችላል። ግን ደግሞ እውነት ለመናገር የማትቀበሉት አይ ሰውዬ እንደው ጤነኛ ሁሉ አይደለም ብላችሁ የምትሉ ፕሮቴስታንቶች እንዳላችሁ አውቃለሁ። በዚህ እኔ እንደዚህ ፍርደ ገምት አይደለም ኦርቶዶክሳውያን እሱም አየው እንደዛ የተናገረበት ስለነበረ ቪዲዮ ይኸው አንድ አይደለችም ብሎ እሱም ራሱ እየተናገረ ነው። ሌሎችም ብዙዎቹ እንደዚህ ነው የሚናገሩት። ፕላስ ደግሞ መጽሐፋችሁ ይናገራል። ትምህርታችሁ የህብረት ማህበር ሆኖ ህብረት ሆኖ ማንተማት ይቻላል ወደሚል ነገር ነው የመጣ ነው። አሁን አንድ ነን ስላልከኝ አንድ አለመሆናችሁም ከራሳችሁም ሁሉን ነገር ከራሳችሁ ያሳየ ነው። ከመጽሐፍም ከሰዎችም ከምንም ነው ለማሳየት የሞከር ነው። ከዛ ግን መሀል ላይ እንደው ምን አልከኝ አንተ ዲቴል አላውቅም ነገር አልክ። ለምሳሌ አይ ቲንክ ቅድም ስለ ጥምቀት መካነ ኢየሱስ ምናምን ጋር ሲነሳ ዲቴል ያለውን ነገር አላውቅም አልክ። ሶ ምንድነው መሰለህ እኔ ይልዳ ቅንነት አይባለው ቼክ አርግ አንድ የመጨረሻ ነገር እሱ ነው የሚሆነው። እንድናርግ ቆይ እሱ ነውና አሁን እንድናርግ ቆይ ወደ ቅድሙ ትምህርት እንምጣ። አንተ እሱን የቤት ስራ ውሰድ ምናምን ቼክ አርግ። ቅድም ግን ስትናገር ትንሽ መንታ መንገድ ላይ ነበር። ብዙ ቆይቼበታለሁ እኔ ያውቀዋል ምናምን ነገር የሚል ሐሳብ ሰጥተህ ስለነበረ ግን ደግሞ መሀል ላይ የሰጠው ሐሳብ እኔ ገዝቶኛል። አይ ዲቴል ያለው ካስተምረው ላይ ከላይ ከበሩ የተለያየንን ሊሉ አይችሉም። አንድ ነው ወይ? እስኪ አንድ የሚጠቅምህን ነገር ልንገርህ ይላል። እስኪ ቆይ አንዴ እንስማው። እስኪ ንገረን ወንድሜ። እሺ እኔ ስለ ሐዋርያት ላነሳ ነበር። መጽሐፍ ቅዱስ ላይ በግልጽ ሐዋርያት ዘመን በተተከሉ ቤተክርስቲያኖች ዘንድ የትምህርት ልዩነቶች ማለት የትምህርት ማለት ልክ አይሁዳውያን ላይ ነበር የሚያስተምሩት፣ አንዳንዱ ያልተገረዙት ላይ ነበር የሚያስተምሩት፣ አንዳንዱ እንደዚህ ነው። ግን ቤዚክ የሆነውን የክርስቶስ የመዳን ትምህርት የኢየሱስ ክርስቶስን ድነት ትምህርት በሱ አንድ ሆነው ሌሎቹ ግን ከአካባቢውና ከእንትን ጋር እንደሚለያዩ መጽሐፍ ቅዱስ ይነግረናል። ስለዚህ አሁን እኛ አንድ ነን ስንል ቤዚክ በሆነው በክርስቶስ በኢየሱስ ክርስቶስ በማመን ቆይ መጽሐፍ ቅዱስን አሳየን፣ አትለፈው። እሱን የጳውሎስ መልእክት ከጴጥሮስ የጴጥሮስ መልእክት ከዮሐንስ የሚለይበትን በተለያየ ሀገር ቢያስተምሩም በተለያየ ቦታ ቢሄዱም ትእዛዘ እግዚአብሔርን ቃለ ክርስቶስን ተሸክመው ቢዞሩም የትምህርት ልዩነት የተገኘበት ቁመን እንደሱ ነው እኮ እንደዚህ ነው። አሁን ይኸውልህ የተሻለ ትምህርት ማምጣት ማለት እሱ ነውና የአንዱ ሐዋርያ ከአንዱ ሐዋርያ የተለየበትን በመጽሐፍ ቅዱስ አስደግፈህ አሳየን።
እሺ በጣም ጥሩ። በማውቀው ልክ የእናንተን ያህል እኔ ባለኝ ቤተ እምነት ውስጥ እውቀት የለኝም፣ ግን ውስጥ ስኖር የተረዳሁትን የተማርኩትን ነው ኤክስፕረስ የማደርገው። ለምሳሌ ብዙ ጊዜ እንደውም ወደ መጀመሪያ ርዕሳችንም ስለሚመልሰን ወድጀዋለሁኝ። መጀመሪያ ያው በእምነትና ስራ በስራ ይዳናል አይዳንም የሚል ርዕስ ነበር ይዘን የተመጣውና መጽሐፍ ቅዱስ ላይ የጳውሎስን መልእክቶች ስናያቸው በዋነኝነት ትኩረት የሚያስተምረው በእምነት በኩል ስላለው መዳን የክርስቶስ ማለት የእግዚአብሔር ጸጋ ብቻ እምነት ብቻ የሚለውን ሞር አተኩሮ ትኩረት ሰጥቶ የሚያስተምሩ ክፍሎች ይበዙታል። ያዕቆብ መልእክት ጋር ደግሞ ስንመጣ የስራን ኃያልነት ስለ ስራ ያለውን ደግሞ ቦታ ትኩረት ሰጥቶ እዛ ጋር ላለው ምዕመን ለዛ ጋር ላለው ኦዲየንስ እዛ አካባቢ ላለው ፕሮብሌሞች አድሬስ እያደረገ ያንን አስተምሯል። ከዛን ቤተክርስቲያኖች አስተምሮታቸው አንዳንዱ ከጳውሎስ ትምህርቶች ላይ ይነሳና እምነት ላይ በጣም ፎከስ አድርገው ይሰራሉ። አንዳንዱ ደግሞ ያኛውን ትንሽ ነግሌክት ያደርጉና የያዕቆብ ብቻ ይዞ ይሄዳል። አሁን ትልቁ እኔ የምለው የቤተክርስቲያን ትልቁ ችግር በአሁኑ ሰዓት ወይም በእኛ በክርስቲያኖች ዛሬ ባለን ክርስቲያኖች በኩል ያለው ችግር አንድን ጽንፍ ለጥጠን ሌላ ዳር ስናደርሰው ነው፣ ለራሳችን እንዲመች ስናደርገው ነው። የምወደው ቃል አለ አንተ የተናገርከው ክርስቶፎር፣ ቃሉን ስንቀበል በምልአት ነው መቀበል ያለብን። ማለት ይዘን ለእኛ ስለተስማማና ስለተመቸን ብቻ የሆነኛውን ሳብጀክት ይዘን አይደለም መሄድ ያለብን። በምልአት ሲሆን ሁሉንም አመጣጥነን ባላንስ አድርገን ነው። አንደኛው በስራ ብቻ ወይም ደግሞ በቃ ቀን ለመጽደቅ መስራት አለብኝ አጣጥኝ ለማጣጣት መጽደቅ አለብኝ ወደሚል ኤልዳን አሁን እኔ ስትናገር ኮንፊውዝድ ሆንኩ። ኮንፊውዝድ የሚልም ፕሮፋይል መጥቷል ትላለህ። እሺ አሁን ይኸው መነሻ ያደረከው መምህር ቅዱስ ጠይቁ ከጴጥሮስ ወይም ከያዕቆብ ትምህርት እንደሚለይ አድርገህ ነው መነሻን ያደረከው አይደለ? አዎ። ግን ይህንን እስቲ ማስረጃ ጥቀስ። ለምሳሌ አሁን ቅድም ምን አልክ? ጳውሎስ በእምነት ብቻ በጸጋ ብቻ ነው የሚዳን እንዳለ የሚያስፈልግ አይነት ነገር እና ያዕቆብና ጴጥሮስ ደግሞ ለተቃራኒ እንደሆኑ አደረገው። በፍጹም እንደዚህ አይነት ተቃርኖ ባይዙ ይኸውልህ፣ እንደዚህ አይነት ተቃርኖ ካለ መጽሐፍ ራሱ አምኖ ለመቀበል ይከብዳል። የለም ሲጀምር ነው ተቃርኖ አይደለም እያልኩ ያለው ተቃርኖ ሳይሆን የተለያየ አስተምሮ አላቸው እኮ ነው ያልከው። ጳውሎስ ራሱ ሲጽፍላቸው በመካከላቸው ልዩነት እንዳለ የጻፈላቸው ጊዜ አለ። እነሱማ እኮ ይኸውልህ ለምዕመናን አይደለ እንደዛ ምዕመናን የተለያየ ትምህርት ለምሳሌ ይዘው ቢመጡ እንደ አባትነቱ እረኛ አይደል እሱ ትክክለኛውን ትምህርት የሚያውቅ ኃላፊነት የመጠበቅ ኃላፊነት ያለበት አይደለ? ስለዚህ ትክክለኛውን ትምህርት ይነግራቸዋል። ያን የመቀበል ግዴታ አለባቸው። ምክንያቱም የእሱ ትምህርት የክርስቶስ ትምህርት ነው። ገብቷል አይደለ? ከዛ ውጭ ግን ምንድነው መሰለህ፣ ለምሳሌ አሁን ቅዱስ ጳውሎስ ሲያስተምር ክፍተት ያለበት ቦታ ላይ አሁን ለምሳሌ የህግ ስራ የሚባለው ግዝረትን ለምሳሌ ከአይሁድ ወገን የመጡ ክርስቲያኖች ግዝረትን ቀላ ከአሕዛብነት ደግሞ ከአረማዊነት የሚመጡትን እነሱን ሳትገረዙ አትጠመቁም ወይም ደግሞ አይ እናንተ ስላልተገረዛችሁ ክርስቶስ አይቀበላችሁም ይሏቸው ስለነበረ ራሁን መገረዝ አለመገረዝ ወይም የህግ ስራ አይጠቅምም ብሎ ይጽፋል ማለት ነው። መልካም የሆነውን ክርስቲያናዊ ስራ ግን እየነቀፈ አይደለም። እንዲያውም ይልቁንስ በሌላ ክፍልም ደግሞ ሰዎች በጎ ስራ ሰርተው እስከ መጨረሻው ጸንተው ቢያልፉ እንደሆነ የዘላለም ህይወት የሚያገኙት ፕላስ ደግሞ ህጉን መጠበቅ እንዳለባቸው ምናምን ይናገራል ማለት ነው። ስለዚህ የሚጋጭ ነገር አሁን ጳውሎስ በጥምቀት ይዳናል። ይኸውልህ ጳውሎስ በጥምቀት ይዳናል ብሎ ጴጥሮስ በጥምቀት አይዳንም ያለበት የለም። ጳውሎስ በስራ አይዳንም ብሎ ያዕቆብ በስራ ይዳናል ያለበት የለም። አውዱ ምንድን ነው? ክፍሉ ምንድን ነው? ስለምን እያወራን? ለምሳሌ አሁን የህግ ስራ እያለ ጳውሎስ ግዝረትን ያነሳል። አሁን ማሳያ ነው። ግን በዛ ጊዜ ለነበሩት አይሁዳውያን ግርዘት ግን ምን ያህል ቦታ ነበረው? በጣም እሱ እኮ አሁን ወደ ክርስትና ሲመጣ እኮ አይመጣም ሰው እሱን እኮ ነቀፈባቸው እኮ ማለት አሁን መገረዝ አለመገረዝ አይደለም የአይሁዳዊነት ብልጫው ከሆነ ሮሜ 3ን ስትመለከት የአይሁዳዊነት ብልጫው ምንድን ነው? አሁን ሁሉም በእምነት በኩል በእምነት እንደሚጸድቅ ይላል። የእግዚአብሔር ልጅ በማመን ይላል እኮ ይናገራል። ስለዚህ አሁን መግቢያ መርሁ የእግዚአብሔር ልጅ ማመን አለማመን ነው እንጂ ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ ማመን አለማመን ነው እንጂ መገረዝ አለመገረዝ ይሄንማ እኛም እኮ እናገረዋለን። እሺ ስለዚህ አሁን የሚጋጭ ነገር አንዱ ሌላ ያስተማረበት የለም። አይ ሌላ ልጨምርልህ እዚሁ ላይ አይ ከመጽሐፍ ቅዱስ
በቃ ወንድም አንዳቸው ስለኝ አንዳቸው አንተ ደግሞ ያው ይሉ እንደነበረም ማይክ ያዝ እያደመጥክ መምህር አላስወራናቸውም ያወሩ። እሺ መምህር ቆይ አንዴ። በስመ አብ በጣም ትዕግስት ከሚያስጨርሱ ግለሰብ አንዱ ሁነህን ያገኘውህና ይቅርታ መምህር ሶሪ እንደዛ ካረኩ ምንም አልፈልግም። ሶሪ ይቅርታ። ማይክ ያዝ እንዴ ትዕግስት አስጨርሳለህ በጣም እና ያልኩት አልሰደብኩህም። ያዝ አንድ ብሎ የሐዲስ መምህር በተቀመጠበት ቦታ ገብቶ መጽሐፍ ቅዱስ ይጋጫል ብሎ መናገር ይህ በጣም ትልቅ ድፍረት ነው፣ ተገቢ አይደለም። ይሄ ወደ 3-5 ሰው ድምፅህን እየሰማ እየተከታተለ ነው። ትውልድ ሁሉ የሚለካ በስህተት አኪውዝ እያደረጋችሁኝ ነው። እንደዛ አላልኩም በፍጹም። መጽሐፍ ቅዱስ በታምር አይጋጭም አላልኩማ። ይሄ ሐሰት ነው፣ ውሸት ነው። ለምን በውሸት ይከሱኛል አባት እንዴ? እሺ ቆይ አዳምጣቸውና ችግር የለውም። አይቀድም ሐሳብ ግን እንደዛ ስለሚመስል ነው። በነገራችን ላይ በሉኝ እንጂ እኔ እንደዛ አላምንም አላልኩም። እኛ ጋር እንደዛ አዲስ አሻሽለው ይመስላል በለው። እሺ አዳምጥ ቆይና ችግር የለውም። ሐሳብ ሰጣለሁ። አይ ይሄ አግባብ አይደለም። ሰው ያላለውን አልክ ብሎ በሐሰት መክሰስ በጣም አግባብ አይደለም። እሺ አይ ባያደምጥ ከሆነ ታች አድርገው። አይ ችግር የለውም። ቆይ መምህር ያደምጣል። አንዴ ቆይ እሺ። ደግሞ ስልኬ ጮኸ እዚህ ጋር አንዴ ይኸውልህ እንዲናርገ አይ ኖ አይደለም ከሌሎች የተሻለ እንትን ለመርሳት ነው የሚፍጨረጨረውና እንዲናርግ አውዱን በደንብ ስለተረዳሁት ነው። የቃለ ሕይወትንና የሙሉ ወንጌልን አንድነትና ልዩነት ለመግለጽ ቅዱስ ጳውሎስንና ያዕቆብን ነው የጠቀሳቸው እኮ። በደንብ እኮ እያደመጥን ያለን ሌላ ሙያ የለንም። ቃለ ሕይወትና ሙሉ ወንጌል የሚባሉ ቤተክርስቲያን ሐሳባቸው አንድ አይደለም ብለን ስንናገር ሐዋርያትም እኮ እንዲህ ናቸው ብሎ አንጻር የጠቀሰው ቅዱስ ጳውሎስና ያዕቆብ በእምነት የሚለውን ሐሳብና ቅዱስ ጳውሎስ በቅዱስ እሁሁ ለእግዚእነ የሚባለው ከሰባ አርድእት አንዱ የሆነው ቅዱስ ያዕቆብ የተናገረውን ሐሳብ ሁለቱን ያመጣው ለማስረጃነት ነው። የነዚያን ልዩነት የላቸውም። የትምህርት ልዩነት የሚመስል ከሆነ ደግሞ ልዩነታቸው እንደ ሐዋርያው ቅዱስ ጳውሎስና እንደ ሐዋርያው ያዕቆብ ነው ብሎ እኮ ነው ያመጣው። የበደንብ እያደመጥን እኮ ነው። ሁለተኛ እያስረዳ ነው እየተረዳ ነው ብለን በደንብ ልንሞግተው ያውቃል ብለን ልንከራከረው ስንሞክር አላውቀውም እሱን ይላል። ኦኬ አያውቅም ብለን ልናስናገር ክርክር ያቀርባል። ለምሳሌ ቅድም ጽሑፍ ሲነበብ አልፋ ሲያነብ ጽሑፉን ምን ሲል ነበር? በዚህ ጽሑፍ ላይ የፈለገው ቢሆን አስተያየት መስጠት አልችልም፣ ምክንያቱም አላውቀውም አለ። እሺ የማያውቅ ሰው ነው ያለበት። ንባቡ ሲጀመር አልፋን ማረም ጀመረ። እንደሱ አይደለም ቆይ ላብራራልህ ማለት ጀመረ። ቅድም አላውቀውም ያለውን ቃል እግዚአብሔር አሁን ያብራራው ዘንድ ሞራኔታ መጣ። የማያውቁትንስ ከዚሁ ተረድቶ ማብራራት ነው። ያልኖሩበትን ተገቢ ነው ወይ? ካልሆነ መማር የሚፈልግ ሰው ካለ ቁጭ ብሎ ተረጋግቶ መማር ይጠይቃል። ሲቀጥል ማንን ነው ዳኒ አሁን የመጣው ቀለሜን አንተ ማትቀበለውን ሰውዬ እንዴት ወደ እኔ ይቀበለዋለህ? እኔ መቤት አድርጌ ይቀበለዋለሁ። ከኦርቶዶክሳዊት ቤተክርስቲያን ወጥቶ በራሱ ዓላማ ቤተክርስቲያን ራሱን የሚያስተዳድር ሐሳዊ ነው። ይህን ግለሰብ አንተ ራስህ አትቀበለውም ብሎ ከክርስቶፎር ጋር አምጦ ውድድር ውስጥ ማግባት በአንድ ሃይማኖት እንመሳሰላለን ወይ? እርሱ ፕሮቴስታንት ነኝ ነው የሚለን፣ አንተም ፕሮቴስታንት ነኝ የምትቃወመን ወይ የምትከራከረን ያለው። ፕሮቴስት ስታደርግ ይህን ሐሳብ መጠህ የቀሌምና ያንተ ሃይማኖት አንድ ነው ብላችሁ ነው፣ ወይም ደግሞ የያዛችሁት ሐሳብ አንድ ነው ብለን የመጣችሁት። ቀለሜ ሐሳቡ ሲነገር እንዴት አንተ ሳትቀበለው ብሎ ለማይመስለው ለክርስቶፎር ሐሳብ መስጠት ተገቢ አይደለም። ለመማር ጥያቄ መጠየቅ ያህንን መረዳት ይጠይቃል። እያንዳንዱን ሐሳብ እየለጠጥክ ወደዛ የወሰድከውም አንተ ነህ። ገና ከመጀመሪያው ድህነት ቅጽበታዊ አይደለም ብለን ስንነጋገር በሁሉም እምነት አንድ አይነት ነው የኛ ብለህ ተናገርክ። አይደላችሁም ብለን ማስረጃ ስናመጣ እኔ አንድ ነን ከሆነም በእሱ ዘንድ ማብራሪያ አልሰጥም አልክ። ከዛ በኋላ ደግሞ በሲመት ራሱ እሱ እንዲህ አይደለም እሱ የፈለገው ይሁን ከእናንተ አባቶች አንዱ ብለን የስልጣን ስህተት ካለ ማለፍ ነው። 5 ሞከርህ። እሱ የካውንስሉ ሳይሆን የዚኛው ሰብሳቢ የትኛውም ይሁን
በእናንተ ቤተ እምነት የተነገረው ቃል እግዚአብሔር። በእኛ በኩል እኮ ሊቀ ጳጳስ ሐሳብ ተናግሮ ስናርም አይተሃል። ከርመንማል ትክክል እንዳልሆነ ተሰብስበን በሊቃውንት ጉባኤ ሳይቀር ተችተናል።